አድርገን እናመሰግናለን። እኔም በጣም አመሰግናለሁ። ጠፋሽ በጣም? አዎ ከሚዲያ ጠፋው ብዙ ሰው ያለኝ ነው። ከስምሽን ጀምር። ተናፍቀሽ ነው የተወለድሽው? ናፍቆት የተባልሽበትን ምክንያት እስቲ ንገሪኝ። አይገርምም? በስመ አብ አውርቼው አላውቅም። አባቴን ያወጣልኝ ሁሌ አመሰግናለሁ። ቆንጆ ስም ስላወጣልኝ እለዋለሁና እኔ ስወለድ አባቴ ከኛ ጋር አልነበረም በስራ ምክንያት። ኦልሞስት እናቴ እኔን የ8 ወር እርጉዝ ሆና ጀምሮ አላገኛትም። ለስራ ወደ ራቅ ወዳለ ቦታ ሄዶ ነበርና እሱ ሲመጣ ኦልሞስት የ5 ወር ልጅ ሆኜ ነው የመጣው እና እናቴ ከዛ በፊት እንደውም ሌላ ስም ሁሉ አውጥታልኝ ነበረ። በላይፍ ላይ ያው የሚያጋጥም ውጣ ውረድ አለ አይደለ? የሆነ ውጣ ውረድ ገጥሟት ስለነበረ እቺ ልጅ ትዝብት እላታለሁ እያለች እያሰበች ነበርና አባቴ መጣ አየኝ። ሲያየኝ ደግሞ በጣም በልጅነቴ ቆንጆ ነበርኩኝ። አሁንም በጣም ቆንጆ ነሽ እንመሰክራለን። እንደዛ ልትይኝ እኮ ነው የጠበቅኩት። ቀይ ነበርኩኝ፣ በጣም ነጭ ፈረንጅ ነበር የምመስለውና አየኝና መስማምችማ በጣም ነው ናፈቀችኝና ናፍቆት ልበላት። ከዛ ደግሞ ናፍቆት ራሱ ይታገሳል የሚል አይነት ናፍቆት ትዕግስቱ ሲሆን ማለት ነውና ከራሱ ስም ጋር የሚገናኛ ከሱ ስም ጋር ይሄዳል። ከዛ ናፍቆት ተባልኩኝ ማለት ነው። እና አባቴ ጎበዝ ነው ስም ሲያወጣ። ፍላጎት ከኔ በላይ ያለው ፍላጎት ነው የሚባለው። ወንድሜ ማህሌት ናሁ ሰናይ ጎበዝ ነው አባቴ ስም ሲያወጣና ሰፈር አካባቢ ራሱ ስም አውጣ ይባላል። ጋሽ ትግስቱ እስኪ ስም አውጣ ይባላልና ይሄ ታሪክ ያለው ስም ስለሆነ ደስ ይለኛል። በጣም ነው የምወደው ስሜ። ስም እኮ በጣም ከባህሪ ጋር በጣም አንታሽ ጋር በደንብ ይያያዛል። ዝም ብሎ ስም አይወጣም በጣም እና ትምህርት ቤትም ብቸኛ ረጅም ጊዜ ሰማር ብቸኛ ናፍቆት ነበርኩኝ እኔና ይሄ ሞክሼ አልነበረኝም። ዩኒክ ስለሆነ ደስ ይለኝ። አዎ ሰምቼ አላውቅም። አሁን እያደግኩ ስመጣ ዩኒቨርሲቲ ላይ አንድ ሞክሼ ነበረኝ። ሃይ ስኩል ላይ ሳይሆን ኤሌመንታሪ የሆነ 8ኛ ክፍል ምናምን አንድ ሞክሼ ነበረኝ እንጂ ብዙ ናፍቆት የሚባል የራሴን ስም ብዙ ቦታ አልሰማም። አምለሰትም በጣም ለየት ያለ ነው። ብዙ አልሰማም። ዩኒክ ሲሆን ስም ደስ ይላል እና ለልጆቼም ለየት ያለ ስምም ሆኖ ከዛ ደግሞ ትርጉምም ያለው ሲሆን አሁን እኔ እንዳወራሁት ስማቸውን ሲናገሩ ይሆን የሚናገረው ታሪክ ሲኖር ደስ ይላል። ካሳለፍሽ ነገር አንፃር መልካም ታሪክ ሲሆን ደግሞ ደስ ይላል። ከስም ጋር መልካም መሆን አለበት። ምክንያቱም ይዘውት የሚዘልቁት ነገር ስለሆነ መልካም ቢሆን ጥሩ ነው። እናቴን ላታ እንኳን ማስጣለሽ ያንን ስም ሁሌ ብሶትሽን ነበር የምታነሺው ላታለውና ሲነሳ ሁሌ መልካም ነገሩ ሲሆን ደስ ይላል። እስቲ ወደ ኋላ ልውሰድሽና ወደ ልጅነት ጊዜሽ ከቤተሰቦችሽ ጋር ያለሽ ግንኙነት ከእህት ወንድሞችሽ ጋር ያደግሽበት አይነት ሁኔታዎች ምን ይመስል ነበር? የተወለድኩት ጉራጌ አካባቢ ነው፣ እንደጋኝ ይባላል። እዛ አካባቢ ነው የተወለድኩት። ብዙ ግን አልቆየንም እዛ። አባቴ በጣም በስራ ምክንያት የስራው ባህሪ በጣም ከቦታ ቦታ ይንቀሳቀስ ስለነበረ ብዙ ቦታዎች ላይ እየሄድኩኝ ነው ያደግኩት። ፋይናሊ በ12 ዓመቴ አዲስ አበባ መጣሁ። ደስ የሚል አስተዳደግ ነው የነበረኝ። እናትና አባቴን በጣም ነው ማመሰግናቸው። በደንብ ስነ ስርዓት እንዲኖረኝ at the same time ደግሞ በጣም በራስ መተማመን እንዲኖረኝ አድርገው ነው ያሳደጉኝና አሁን እየበሰልኩ ስመጣ ነው እሱ ነገር የሚገባኝ። በደንብ እንደሰሩብኝ የገባኝ አሁን ነውና የመጨረሻም ልጅ ስለሆንኩኝ ትኩረት አግኝቼ ነው ያደግኩት። በቃ የአቴንሽን በደንብ ተሰጥቶኝ እየተደመጥኩኝ እሷ ትናገር እሷ ጎበዝ ናት እየተባለ ነው ያደግኩትና ታላላቆቼም ሁሉም ሰው በቃ እኔ ላይ ትኩረት አድርጎ ይሄ የት ትደርሳለች አይነት እያሉኝ ነው ያደግኩት። ትምህርት ቤትም ጎበዝ ተማሪ ነበርኩ። እናትና አባቴ በጣም ትምህርት ይወዱ ነበረ። በጣም እንድንማር ይገፋፉን ነበረ። ሁላችንም ትምህርታችን ላይ እንድንበረታ በጣም ይገፋፉን ነበረ። በጣም ደስ የሚል ልጅነት ነው የነበረኝ። ልጅነቴን ወደ ኋላ ዞር ብዬ ሳስበው አሁን ያለችውን ናፍቆት ነው ማያትና ቅልጥፍ ያለች ልጅ ነበርኩኝ፣ ቀልጣፋ ልጅ ነበርኩኝ። እሷ እኮ ንግግር ጎበዝ ናት፣ እስቲ ዝም በሉ ታውራ እንትን ታቀርብ ምናምን እየተባለ ስፔስ መድረክ ይሰጠኝ ነበረ እና ያ ሁሉ ነገር የመጣው አሁን ያለው ነገር የመጣው እነሱ ከሰጡኝ ነገር ነው ብዬ ከዛ ከልጅነት ጀምሮ የመጣ ነው። ከልጅነቴ ነው የመጣው ብዬ አስባለሁ እና እውቅናም ተሰጥቶኝ ነበረ። ይሄ ተይ አትቺ ምናምን ተብዬ አላቅም። እኔ በራሴ አሁን ራሱ አንዳንድ ጊዜ እኔ በራሴ ይሄን ነገር አልችለውም ብዬ ካልተውኩኝ በስተቀር ትችያለሽ ለምን እንደ አንቺ እኮ ጎበዝ ነሽ ይሉኝ ነበር እናትና አባቴ። እድል ይሰጠኝ ነበር በጣም። ትምህርት ቤት ውስጥ የሌለሁበት ክበብ የለም። ክበብ ውስጥ በደንብ ተሳተፊ ነበር? ሁሉም ውስጥ ዳንስም አለው፣ ሚኒ ሚዲያ ውስጥም አለው፣ ኮሚቴ ከተባለ አለውበት። በጣም አክቲቭሊ ፓርቲሲፔት አደረግ ነበር። ጎበዝም ተማሪ ስለሆንኩኝ ይሄ ቶሎ አይን ውስጥ የመግባት ነገሩ ነበረ ትምህርት ቤት እና አብሮ አደግ ኩያ ጓደኞቼ የሚያግዙ ያበረታቱኝ ነበር።
ናፍቆት ጎበዝ ናት፣ እንዴት አድርግ ናፍቆት እንዲህ ናት ይሉኝ። ኃላፊነት በደንብ ይሰጥሽ ነበር? በደንብ ይሰጠኝ ነበር። እና ከትምህርቴ ጎን ለጎን አስታውሳለሁ አንዳንድ ጊዜ ከትምህርት ቤታችንም ከሰፈራችንም ራቅ ወዳለ ቦታ ወይ ለትሬኒንግ ይሄ የህይወት ክህሎት ስልጠናዎች ምናምን ነበሩ የዛ ሰዓትና ወይ ለትሬኒንግ ወይ ደግሞ በአንዱ ክበብ የተነሳ የሆነ ቦታ ስጠራ አባቴ ወስዶኝ ከዛ እስከምጨርስ ጠብቆኝ መልሶ ደግሞ ወደ ቤት ያመጣኝ ነበረ። ያን ያህል የሆነ እንድጎድል አይፈልግም ነበርና በደንብ ድጋፍ ነበር። በደንብ ድጋፍ ነበረኝ። ከዛ ኃላፊነትም ደግሞ ሰጥተውኝ ነው ያደግኩት። ይሄ ወጣ ያለ ባህሪ ኖሮኝ አያውቅም፣ አስቸግሬ አላውቅም። ቤተሰቦቼ ቦዝኝ አላውቅም። ትምህርቴን በጣም ወዳለሁ። ከዛ እንዳልኩሽ የምወዳቸው ነገሮች ላይ ይሳተፋለሁኝ። ከዛ ወደ ቤቴ ነኝ። ብዙ ከቤት እንድንወጣም አይፈልግም ነበር አባታችንና ኃላፊነት በጣም ይሰጡኝ ስለነበረ እጠነቀቃለሁ። እነሱን ላለማስቀየም፣ መጥፎ ቦታ ላለመገኘት በጣም እጠነቀቅ ነበር። ለልጅ የሚያስፈልገውን ነገር ተሰጥቶሽ ነው ያደግሽው ማለት ነው። ወላጆች ልጆቻቸውን ሲያሳድጉ በምን አይነት መንገድ ቢያሳድጉ ብለሽ ትመክሪያለሽ? ወደኋላ ዞር ስንል እንግዲህ ወላጆቻችን ልክ ነው ባሉት መጠን በቃ እናትና አባት እንዲህ ነው ልጅን ማሳደግ ያለበት ባሉት ልክ አሳድገውን እዚህ መተናል። አሁን ላይ እንዳልኩሽ እድሜም ስበስል ሳየው ወይኔ ለካ በጣም ሰርተውብኛል ቤተሰቦቼ ብዬ በደንብ አንደርስታንድ ያደረኳቸው አሁን ላይ ነው። እና አሁን ያሉ ወላጆች በተወሰነ መንገድ ጥሩ ነው ብዬ አስባለሁ። ልጅ ለማሳደግ ተጠንቅቀው ነው ልጆችን የሚያሳድጉት። ለአእምሯቸው ተጠንቅቀው፣ ለአካላቸው ተጠንቅቀው ነው ልጆችን የሚያሳድጉት እና በጣም ነው ማደንቀው። ብዙ ወጣት ወላጆች ናቸው አሁን ያሉት፣ ግን ለልጆቻቸው ጊዜ ከመስጠት ጀምሮ በሁሉም ነገር ይሄ አንዳንድ ጊዜ ጎግል ራሱ እያደረጉ እኔ በዙሪያ ያሉ እንግዲህ ብዙ እናት አባት ጓደኞቼ እንደዛ ስለሆኑ አያለውና ልጅ አስተዳደግን እንደ ትምህርት እንደ የዕለት ተዕለት ህይወታቸው እያዩት ነው የሚሰሩት እና እሱም በጣም አፕሪሼት ማድነቅ እፈልጋለሁኝ። እንግዲህ እኔ ያው መምከር ገና ልጆቼ ህፃን ናቸው። እንደው አንቺ ላይ የሰራውን ነገር በተለይ ወላጆችሽ አንቺን ሲያሳድጉ ባደረጉት ነገር እና አንቺ ላይ የሰራው ነገር አለና አንቺም አፕሪሼት የምታደርጊው በጣም አሁን እንዳልኩሽ ነው። አሁን ላይ ናፍቆት ትንሽ ጥሩ ነገር አላት ከተባለ ያ ከወላጆቼ የመጣ ነገር ነው፣ ከኔ የመጣ ነገር አይደለም። እና በተቻለኝ አቅም ልጆቼን ለማየት ሞክራለሁ። ማለት ሰው ነው የምናሳድገው። ብዙዎቻችን የማይገባን ነገር የሆነ እንደ ህፃን አንደርስታንድ እንደማያረጉ አይደል? ግን የሆነ ትልቅ ሰውዬ የሆነች ትልቅ ሴት ነው እያሳደግን ያለ ነው፣ ሰዎች ነው እየሰራን ያለ ነው። እና ትኩረት ማድረግ ማየት፣ ልጆቻችንን ኢንትረስታቸውን ምን ላይ ነው ጎበዝ የሆኑት፣ ምንድነው የሚፈልጉት የሚለውን ነገር ከልጅነታቸው ጀምሮ ማየት በጣም ጥሩ ነው ብዬ አስባለሁ። ሁላችንም እንደ ወላጅ ልጆቻችን በትምህርት ጎበዝ እንዲሆኑ እንፈልጋለን። ክፉ ነገር ሆኖ አይደለም እሱ። ከሱ ጎን ለጎን ግን ያላቸውን ኢንተረስት ማየት ብንችል፣ ልክ ባህሪያቸው ላይ እንደምንሰራው ጨዋ እንዲሆኑ እንደምንፈልገው፣ በሃይማኖት ቤተክርስቲያን እያመላለስን እየወሰድን ፈሪሃ እግዚአብሔር እንዲኖራቸው እንደምናደርገው ሁሉ ጎን ለጎን ኢንተረስታቸውን ምን ላይ ነው ጎበዝ የሆኑት ብለን ማየትም ጥሩ ነው። እኔ ወላጆቼ ያችን ትንሽ ነገር ስላዩብኝ ዛሬ ላይ ያለችው ጋዜጠኛ ናፍቆት መታለች ማለት ይቻላል። እና ከልጅነቴ ጀምሮ እኔ ጓደኞቼ ፓይለት፣ ዶክተር በሚሉበት ሰዓት እኔ ጋዜጠኛ ነው መሆን ፈልገው ላለሁ ትፈልጊን ታውቂ ነበር? እንደዛ ነበር የምለው። አላውቀውም እኮ ጋዜጠኛ ዜና ከሚያነበው ሰው ውጭ ያለውን ነገር አላውቀውም። ግን ምንድነው መሆን ትፈልጊው ስባል እኔ ጋዜጠኛ ነው መሆነው ይሉኝ ነበር። አችልሽ ጎበዝ ናት፣ መናገር ትችላለች፣ ጋዜጠኛ ትሆናለች ይሉኝ ስለነበረ ታለንቴን ወይንም ተሰጥኦዬን አይተውት ነበር ከማንም ቀድሞ። ሰው ልጆቻችን ላይ በተወሰነ መንገድ እሱን ማየት ብንችል ነገ እንግዲህ የተለያየ አርቱ ላይ ያሉ ልጆች እናፈራለን፣ ሕክምናው ላይ በሁሉም ዘርፍ ፍላጎታቸውን አውቀው ያደጉ ልጆች እናፈራለን ብዬ አስባለሁ። የት ነው የተማርሽው? እንደመጣው መጀመሪያ አቡነ ባስልዮስ አየር ጤና አካባቢ 8ኛ ክፍል እንደዛ ጨረስኩኝ። ከ9ኛ ክፍል እስከ 12ኛ ክፍል የተማርኩት ደጃዝማች ባልቻ አባ ነፍሶ ልደታ አካባቢ በጣም ታዋቂ ትምህርት ቤት ነው። እዛ ነው የተማርኩት። አዲስ አበባ ዩኒቨርሲቲ ስለነበረሽ ቆይታ ደግሞ አጫውችን እስቲ። እንግዲህ 12ኛ ክፍል ከጨረስን በኋላ ዩኒቨርሲቲ እንሞላ ነበር፣ ምደባ ስለነበረ የምትፈልጊውን ዩኒቨርሲቲ አንደኛ፣ ሁለተኛ፣ ሶስተኛ እያልሽ በእኛ ጊዜ ወደ 33 ዩኒቨርሲቲዎች ነበሩና እንሞላ ነበረ። አዲስ አበባ ዩኒቨርሲቲ ስሙን በጣም ወደዋለሁ። ከሊክ አዲስ አበባ ዩኒቨርሲቲ የተመረቀው ሲባል በጣም ወደው ደስ የሚለኝ ዩኒቨርሲቲ ነበረ። ግን ከጓደኞቼ ጋር ስንሞላ እንደ ዩኒቨርሲቲማ ወተሽ ነው እንጂ እዚሁ ተምረሽ እዚሁ ከቤተሰብ መራቅ እንደዛ ካልሆነማ ምኑን ዩኒቨርሲቲ ገባሹ ምናምን ሲባል ኦኬ ብዬ አዲስ አበባ ዩኒቨርሲቲ ወደ መጨረሻ ሞላሁት እና ሐዋሳ ምናምን ነበር የዛኔ የሚፈለግ የነበረው ሐዋሳ ዩኒቨርሲቲ ምናምን እያለን ሞላሁኝ። ከዛ ግን የሚገርምሽ ነገር አዲስ አበባ ዩኒቨርሲቲ ደረሰኝ። ውጤቴም ጥሩ ስለነበረ አዲስ አበባ ዩኒቨርሲቲ ደረሰኝ። እንዳልኩሽ መጀመሪያ ሌላ ዲፓርትመንት ነበር የደረሰኝ። ከዛ በኋላ ድጋሚ ምደባችን ወጣና ጆርናሊዝም ደረሰኝ ማለት ነው። ጋዜጠኝነትና ኮሚኒኬሽን ግቢያችን አቡነ ጴጥሮስ ፒያሳ አካባቢ በጣም ትንሽዬ ግቢ ነበረች፣ የድሮ ሬዲዮ ግቢ የሚባለው
እዛ ነው የተማርኩትኝ 3 ዓመት። ግቢዋ ትንሽ ናት፣ የተማሪ ቁጥር ትንሽ ነው። ኦልሞስት ሁላችንም እንተዋወቃለን። 3 ባች ነው የሚኖረው፣ ሁላችንም እንተዋወቃለን። በጣም ደስ የሚል ቤተሰባዊነት የተሞላበት ጊዜ ያሳለፍኩት ደግሞ እዛ ነው። ፕሪንት እና ብሮድካስት ነበር። እኔ ብሮድካስት ነው የተማርኩት፣ ሬዲዮ እና ቲቪ ነው ያጠናሁት። ዩኒቨርሲቲ ውስጥም ደስ የሚል ጊዜ ነበረኝ። ጎበዝ ተማሪ ነበርኩኝ፣ ግን ይሄ ትምህርቱ ላይ ብቻ አልነበረም። ከጓደኞቼ ጋር እዝናናለሁ፣ ደስ የሚል ጊዜ ያሳልፋለሁ። እንዳልኩሽ ቤተሰቦች ኃላፊነት ስለሰጡኝ ራሴን እየጠበቅኩኝ ከጓደኞቼ ጋር ጥሩ ጊዜ ያሳልፋለሁ። ትምህርት ሲሆን እንደዛው ሰው እኮ ብልጥ ናት ትምህርቷንም እያጠናች ከኛ ጋር ይሉኛል። ምንም የቀረባት ነገር የለም ይሉኛል ጓደኞቼ። እና ትምህርቴ ላይም አልቀልድም። ከዛ ከጓደኞቼ ጋር ደግሞ እንደ ዩኒቨርሲቲ ተማሪ ማሳለፍ ያለብኝን ነገር ደግሞ ያየሁኝ የተዝናናን እንደዛ ነው ያሳለፍኩትና ደስ ይል ነበር። አንድ ተማሪ ወይም የሚወደውን ነገር የሚያደርግ ሰው አንድ ነገር ላይ ብቻ ትኩር ብሎ ሲያደርግ ጭንቀትም ነው ይመጣል። በጣም ሁሉንም ያማከለ ሲሆን ጥሩ ነው ብዬ አስባለሁኝ። አሁን ብዙ ሰውም ላይ ሳይ ባላንስ ያደረገ ሰው ደስተኛ ሆኖ ከሁሉም ከየአይነቱ ወስዶ መኖር ይችላል። ህይወትም እንደዛ ይመስለኛል መሆንም ያለበት እንደዛ ነው። አሁን አንዳንድ ሰው ይሄ የወረቀቱ ውጤቶች ላይ በጣም ጎበዝ ትሆኝና የኛ ሙያ ደግሞ ምን ይፈልጋል? ከሰው ጋር ማውራት፣ ከሰው ጋር መጫወት፣ ኮሚኒኬሽን የሚባል የተግባቦት ስኪል ያስፈልጋል። እሱ ነገርም እኩል ነው ማስኬድ ያለብሽ። እና ህይወት ደግሞ ይሄ ብቻ አይደለም። ህይወት ትምህርት ብቻ አይደለም። ህይወት ጓደኞች ናቸው። ብዙ ነገር አለ። ራስሽን እየጠበቅሽ አላማሽን የመጣሽበትን አላማ ሳትስቺ ከምትወጃቸው ሰዎች ከጓደኞች ጋር ጥሩ ጊዜ ማሳለፍ ክፋት አለው ብዬ አላስብም። ትልቁ ችግርኛ አንዱ ላይ በጣም እንዋጣለን፣ ወይ ወደዚህኛው በጣም እንዋጣለን፣ ከዛ ደግሞ ወይ ወደ መጥፎ ደግሞ በጣም እንዋጣለን። እና እኔ በጣም እንዴት ገብቶኝ እንደሆነ አላቅም ባላንስ አድርጌ ደስ የሚል ሚሞሪ ይዤ አሁንም ድረስ የማገኛቸውን በጣም የምወዳቸውን ጓደኞች ይዤ ከዛ ደግሞ በጥሩ ውጤት ከፍተኛ ማዕረግ ተመራቂ ነበርኩኝ። ደስ ይላል በጣም እንደዛ ነው። ኩራት ነበርሽ ወይ ለቤተሰቡ? በጣም በቃ አባቴ በጣም እንዳልኩሽ እናትና አባቴ ተማመኑብኝ ነበር እና እሱን ማሳጣት አልፈልግም። እቺ ልጅማ ጎበዝ ናት፣ በስማም ታኮራናለች ምናምን ስለሚሉ ኢቭን አባቴ የቤት ውስጥ ስራ እንድሰራ አይፈልግም። የሚገርምሽ ነገር ይሄ እንደ ሴት የቤት ውስጥ ስራ ቤት ማጽዳት፣ ምግብ መስራት ምናምን እንድሰራ አይፈልግም። ትምህርትሽ ላይ ታጥና ምናምን ነበር የሚለው። አባትሽ በደንብ አስተዋጽኦ አድርጓል ማለት ነው። በደንብ ዝም ብሎ አይመጣም እንደዚህ አይነት ትጋት አይደል? ወይ አይመጣም። በጣም እኔ ሁልጊዜ በቃ እነሱን አስብ ነበር እና እነሱን ማኩራት እና ሚሊኒየም አዳራሽ ነው አዲስ አበባ ዩኒቨርሲቲ ያስመረቀው የዛኔ የተመረቅ ነው እና የከፍተኛ ማዕረግ ቤተሰቦች የሚቀመጡበት ቦታ አለ ከላይ ቤተሰቦቻችንና ካርድም ሁሉም ሰው አይቀበም እና በቃ አባቴ ፊቱ ላይ ያየሁት የዛኔ ያየሁት ፕራውድ እንዴት እንደኮራ እንዴት ደስ እንዳለው በቃ የኔ ያ ትልቁ ግብ እሱ ነበርና ደስ ይል ነበር። በጣም ደስ ይላል። እንኳን ደስ ያለሽ በእውነት በድጋሚ በትዝታም ይሄ በጣም ጥሩ ምሳሌነትም ነው እኮ ለቤተሰብ ማኩራት ለሀገር ማኩራት ነው። ደስ የሚል ነበረ እና ምንድነው አንዳንድ ጊዜ በእርግጥ ሁሉም ሰው በዛ መንገድ ያው ላይሰራ ለሁሉም ሰው ላይሰራ ይችላል። ግን ለልጆች በተወሰነ መንገድ ኃላፊነት መስጠትም ጥሩ ነው። አንተ እኮ ጎበዝ ነህ፣ የኔ ልጅ እንደዚህ በእንደዚህ አይነት ነገር አይሰናከልም ስትዩ ያችን ፕሮሚስ ኪፕ ለማድረግ ብዙ ርቀት ይሄዳል። ፍቅርም ስላለ እና የከፈሉትንም ዋጋ ታውቂያለሽ። በቀላል አይደለም መቼም ያደግነው ኢትዮጵያዊ ማህበረሰብ ውስጥ ስትኖሪ እናትና አባቶቻችን ደልቷቸው አይደለም በዛ ልክ ፕሮቫይድ የሚያደርጉት። እኔ የሚገርምሽ ነገር አሁን አንዳንድ ጊዜ አሁን ካሉ ጓደኞች ጋር ራሱ ሳወራ በጣም የሚገርም እኔ የድሃ ልጅ እንደሆንኩ ያወቅኩት እኔ ካደግኩ በኋላ ብላቸዋለሁ። ማለት ቤተሰቦች በጣም ፕሮቫይድ ያደረጉልኝ ስለነበር ይሄ የፈለግኩትን ነገር ሁሉ ስልሽ የፈለግኩትን ስልሽ የሚያስፈልገኝን ነገር አያሳጡኝም። በጣምም ትኩረት ይሰጡኝ ስለነበረ ያለን ነበር የሚመስለኝ እላለሁ። እና ልጆቻችን ላይ ኃላፊነት መስጠት በቃ እሷ በጣም ወላጆቻችን እንግዲህ ለኛ ያልከፈሉት መስዋዕትነት የለም። ብዙ መስዋዕትነትን እየከፈሉ ራሳቸውን እየተው እየሰጡ ለኛ አሳድገውን እዚህ ደርሰናል። እና ይለያይ ይሆናል የዚህ ዘመን ዋጋና የዛኔ ይለያይ ይሆናል። ግን ልጅ ማሳደግ ቀላል አልነበረም የዛኔ እና የራሳቸውን ፍላጎት ወደ ጎን ትተው ላይገባን ይችላል የዛኔ። ግን አሁን እያደኩ የራሴንም ቤተሰብ መስርቼ ሳየው ምን ያህል ዋጋ እንደከፈሉ ይገባኛል እናትና አባቴና እሱን ዋጋ ላለማሳጣት ስል በቃ ትምህርቴ ላይ አልቀልድም ነበር። ያቺን ነገር ደግሞ ፈልጋት ነበር። እናትና አባቴን ማኩራት ፈልግ ነበርና አኮራሽ በደንብ። ወደ ናፍቆት ደግሞ የራሷ ህይወት እንሂድና አሁን ባለቤትሽ ጋር እንዴት እንደተዋወቃችሁ አጫዎች። የፍቅር ጨዋታ ደስ ይላል እኮ አይደል? በጣም እኔ በጣም ነው ደስ የሚለኝ። ሁልጊዜ ብታነሹ የምትጠግቢው አይደለም። ከባለቤቴ ጋር የተዋወቅ ነው የኢትዮጵያ ቴሌቪዥን ስሰራ ነው። አዲስ አበባ ዩኒቨርሲቲ ግራጁዌት ከማድረጋችን ከ15 ቀን ምናምን በፊት
15 16 ልጆች ኦልሬዲ ኢቲቪ የስራ እድል እንዳገኘን ተነገረን በውጤታችን ተመርጠን ማለት ነው። ስራ ለመፈለግም ብዙ አልተንከራተትኩም ሲቪ አላስገባውም እና ተነገረን። ሐምሌ ላይ ግራጁዌት አደረግንና ነሐሴ ላይ ኢቲቪ ጠራን ማለት ነው። ከነበርነው ፈተና ነበረው፣ የስክሪን ፈተና ነበረው፣ የጽሁፍ ፈተና ነበረው። ሁሉንም ፈተና አለፍን። የተወሰኑ ያላለፉ ልጆችም ነበሩ። ከዛ ነሐሴ ሙሉን ትሬኒንግ ወሰድንና መስከረም ላይ ስራ ጀመርን ማለት ነው። እና እኔ በዛ ሁሉ መሀል ውስጥ ምን ተምሬያለሁ? እንግዲህ ጋዜጠኝነትን ስማረው ብሮድካስትን ያጠናሁት ብዬሻለሁ። ስፔሲፊካሊ መዝናኛውን እንደምወደው ደግሞ ዩኒቨርሲቲ ውስጥ ዲስከቨር አደረኩኝ። እንዴት ሆነ መሰለሽ? አሁን የመጀመሪያውን ዓመት 6 ወር ኮመን ኮርስ ከወሰድን በኋላ ፕሪንት እና ብሮድካስት ተብሎ ይለያል፣ ሬዲዮና ቴሌቪዥን። ከዛ ደግሞ የህትመት ተብሎ ይለያል። እኔ ወደ ብሮድካስቱ ገባው። ብሮድካስቱ ላይም ዝም ብዬ ያውን አፍቆትን ሳጠናት ሞር ወደ መዝናኛው ታደላለች። ዜና አለ፣ ብዙ ቁም ነገሮች አሉና እኔ ወደ መዝናኛው አደላሁኝ። ፍላጎቴ ወደዛ ሆነ። ኢትዮጵያ ቴሌቪዥን ከገባን ከተቀጠረን በኋላ እዛም የመምረጥ እድል ነበረ። ዜና የሚፈልጉ ልጆች ወደ ኒውስ ሩም ይሄዳሉ። ኢንተርቴንመንት የምንፈልግ ልጆች ደግሞ በእጣ ነበር። እንዳጋጣሚ ያገርምሽ ምን ነገር የጣ እድል የለኝም መሰለኝ። ዜና ደረሰኝ በእጣ ሲሆን ከዛ እኔ ኢንተርቴንመንት ነው መስራት የምፈልገው እና ትንሽ ችሎታም ያለኝ እሱ ላይ ይመስለኛል አልኳቸው። ከዛ የሚፈልጉ ልጆች ስለነበሩ ተቀያየረን። ዜና አላነበብሽ? አልገባሁም። ቀጥታ መዝናኛ ነው የገባሁት። የምትፈልጊውን ነገር አገኘሁ። ኢትዮጵያ ቴሌቪዥን የዛኔ የመዝናኛው ዲፓርትመንት እኛ ስንገባ ድሮ 120 እየተባለ የመጣው ፕሮግራም ስሙን ቀይሮ እሁድ መዝናኛ ሆኖ ይሰራ ነበረ። እዚህ መዝናኛ ክፍል ገባን። ኢቲቪ 3 ወር ምናምን ከሰራው በኋላ ነው ከብሩክ ጋር የተዋወቅ ነው ከባለቤቴ ጋር። እሱ እዛው ይሰራ ነበረ? 4 ዓመት ከኛ በፊት ቀድሞ እዛ ገብቷል። እሱ ኤፍኤም ነበር የሚሰራው። እሱ ደግሞ ከኤፍኤም ተቀይሮ ወደ መዝናኛ ገብቶ የተወሰኑ ወራትን መዝናኛ ላይ ይቀድመናል። ከዛ በቃ አዲስ ነን እኛ፣ የሁሉም አይን እኛ ላይ ነበረ። ያው አዲስ ስትሆኝ የሆነ ቦታ ላይ ሁሉም ሰው እኛን ያይን ነበረ። ከዛ እገዛ እንጠይቅ ነበር። ይሄን ፓሽንም ነበር ደግሞ ከዩኒቨርሲቲ አይደል የሄድሽው ገና ልጅነቱም አለ። ለማወቅ እንጥር ነበርና እንጠይቃለን ሁሉንም። እሱም በጣም ጎበዝ ስለነበረ እጠይቀው ነበር በደንብ። ኤዲቲንግ እኔ በራሴ ቴክኒካል ነገሮችንም መስራት እወዳለሁ። የራሴን ፕሮግራሞች አሁንም ድረስ ራሴ ነኝ ኤዲት የማደርገው እና ኤዲቲንግ እሱ በጣም ጎበዝ ነው። ግራፊክስ በጣም ጎበዝ ነው እና የራሱን ፕሮግራሞች ራሱ ሰርቶ ራሱ ኤዲት አድርጎ ነው የሚያስተላልፈው። ከዛ ጎበዝ ነው የልጅ ቆይ ልጠይቀው ብዬ አንድ ጊዜ የእንትን ነበረ የኤዲቲንግ ሩማችን ወይ 2 ሰው ወይ 3 ሰው ነው አንድ ላይ የምትሆኙና እሱ ፊልድ ሄዶ የሆነ ፕሮግራም ሰርቶ መጥቶ ኤዲት እያደረገ ነው። እኔም ደግሞ የመጀመሪያ ፕሮግራሚን ኢቲቪ ገብቼ ሾው-ቢዞች ነበር የምንሰራው። እንደገባሽ ይሄ ቀጥታ ተልከሽ ካሜራ ይዘሽ ቀርጸሽ አትሰሪም። የውጭ ፕሮግራሞች ትርጉም እየሰራሽ እያነበብሽ ነው የምትሰሪ። ከዛ የመጀመሪያ የፕሮዳክሽን ስራ ውጭ ወጥቼ የሰራሁት ከፊልም ጀርባ የሚል ነው እና ከፊልም ጀርባ ያሉ ሰዎች ነው የካሜራ ባለሙያዎች፣ ዳይሬክተሮችን ኢንተርቪው አድርጌ እየሰራሁኝ ነው እና ለአጋጣሚ ኮምፒውተራችን አጠገብ ላጠገብ ነበረ። እሱም የራሱን ይሰራል፣ እኔም የራሴ እንዲያግዘኝ ጠየቅኩት። ግራፊክስ ጎበዝ ነበር እንዳልኩሽ፣ እሱ ያሳየኛል፣ ኤዲቲንግ ያሳየኛል ምናምን። 1 ሳምንት ምናምን እንደዛ አለፈ ማለት ነው። በዛ መሀል መግባባት መጣ፣ አብረን ቡና መጠጣት፣ ለረፍት ማውራት ምናምን መጣና በቃ እንደ ጓደኛ እኔ እንጃ እንዲሁ ሄደ ነው የሚባለው ነገሩ። ይሄ በራሱ ፍሎ ሪሌሽንሺፑ ራሱ በራሱ ፍሎ ሄደ። በጣም ብዙ ነገራችን ኮኔክት አደረገ ሁለታችንም። ይሄ ሪሌሽንሺፕ ላይ የምንቀልድ ሰዎች አልነበርንም። ይሄ ለፈን ምናምን ተብሎ የሚጀምር ነገር ነው። ዩኒቨርሲቲ ውስጥ ሆኜ በጣም ቁም ነገረኛ ነበርኩኝ። በቃ አሁን እኔ ቦይፍሬንድ ከያዝኩኝ ወይ ጓደኛ ከያዝኩኝ ማገባው ነው መሆን ያለበት እላቸዋለሁ እና ኢትስ ኦኬ ለፈን ለፈን የሚባል ነገር ህይወት ቀልድ አይደለማ። በዛ እድሜ እኔ ይገርመኛል፣ በ20ዎቹ መጀመሪያ አካባቢ እንደዛ ካሰብኩኝ ይገርመኛል በጣም አሁን ድረስ እና ሲሪየስ ነበረ። በቃ ህይወት ሲሪየስ ነው። ስለዚህ አሁን ጓደኛ የማደርገውን ሰው ማግባት ነው የምፈልገው የሚል አላማ ነበረኝ እና ብዙ ይሄ በፍቅር ውድቅ የምል ሰውም አልነበርኩም። ግቢ እያለሁኝ ያን ያህል የፍቅር ታሪክም የለኝም። ዩኒቨርሲቲ ውስጥ ሆኜ ከእሱ ጋር ስናወራ ህይወት ላይ ያለው ነገር ከኔ ኢንተረስት ጋር በጣም ኮኔክት አደረገ። እያወራን መጣን። እሱም በጣም ቁም ነገረኛ ነበረ። እንግዲህ እያለ ወደ ፍቅር መጣ ማለት ነው። አዲስ ጎጆ ከወጡ ጥቂት ወራቶች ብቻ ቢቆጠሩም የወሩ መጨረሻ ላይ ያሉ ቀናቶችን ማለፍ ፈተና ሆኖባቸዋል። በተደጋጋሚ ብድር መጠየቃቸው ያሳሰባቸው አባት ችግሩ ያለው ከገቢያቸው ሳይሆን ካያያዝ መሆኑን ከራሳቸው ተሞክሮ ጋር በማሳየት ጊዜያዊ ችግሯን ፈተውላታል። ደንበኞች ደንበኛ ብቻ ሳይሆኑ
ቤተሰቦቻችን ናቸው ብሎ የሚያምነው ባንካችን ሁሉን በአንድ ባቀፈው ዳሸን ሱፐር አፕ በጀትን ለማስተዳደር የሚረዳውን በጀት የሚለውን አማራጭ በማቅረብ የዘላቂ መፍትሄው አካል ሆኗል። በተጨማሪም በዳሽን ሱፐር አፕ የቻት ባንኪንግ አገልግሎት መልእክትን ከመለዋወጥ ባሻገር የገንዘብ ልውውጥን በቀላሉ መከወን ያስችሎታል። በአንድ መተግበሪያ ብዙ ምርጫ። ዳሽን ሱፐር አፕ ከዳሽን ባንክ። ከጓደኝነት ብዙ አመት ቆያችሁ ወይስ ወዲያው ወደ ጋብቻ? አሁን ችግር ሊፈጠር ነው። አቆጣጠራችን የኛ የሁለታችሁም የተለያየ ነው ይላል። ብዙ ሰው አሁን 8 ዓመታችን አብረን ስን በፍቅር ምን ያህል በትዳር ምን ያህል ይላል። እንዴት ነው መሰለሽ የኛ ሪሌሽንሺፕ እንዳልኩሽ ቁም ነገር አድርገን በቃ ሲሪየስ ሪሌሽንሺፕ ውስጥ ነበርን። ይሄ ለፈን ምናምን አይደለም የተገናኘ ነውና ትዳር ላይ ነበራችሁ? በቃ ትዳር ላይ ስንገናኝ ጀምሮ እንደማገባው እሱም እንደሚያገባኝ እናውቅ ነበረ፣ ከእግዚአብሔር ቀጥሎ ማለት ነው። እና ምን ሆነ በ1 ዓመት ምናምን እንደቆየን በጓደኝነት እሱ እንዳጋጣሚ የጤና እክል ገጠመው እና በዚህ ብቻውን ነው የሚኖረው አዲስ አበባ። ስለዚህ በቃ ግዴታ አብሬው መኖር ነበረብኝ፣ አብሬው መሆን ነበረብኝ። ስለዚህ ከዛን ጊዜ ጀምሮ አብረን እየኖርን ይኸው እስካሁን አብረን አለን። እና በመሀል ፎቶ ተነስተ ነበር፣ የሰርግ ፎቶ። የኮቪድ ሰዓት ላይ ሰርግ ለመደገስ አስበን ነበረ፣ ግን አልተሳካም። በዚሁ አያይዘሽ ብሩክ ገጥሞት ስለነበረው ስለ ጤና እክልና ምን ነበረ እንደው በዛ ሲያጋጠማችሁ ችግርና የተወጣችሁበት መንገድ ምን ይመስላል? ለብዙ ሰው ያው ጥንካሬያችሁ ያለፋችሁበትን መንገድ ሰዎችን ስለሚያስተምር እስቲ እሱን እንጫወት። ከባድ ጊዜ ነበረ። ትንሽ ኢሞሽናል ያደርገኛል ስላለፈ። አሁን ተመስገን ብለን በረከታችንን ነው የምንቆጥረው። እንደ ቤት ውስጥም ብዙ እንደ ይሿን አናነሳው አይደለ? እኔ ትንሽ ያው ኢሞሽናል ሰው ስለሆንኩኝ እንጂ እንደ ችግርም አናነሳው። ምክንያቱም ከዛ በኋላ ነገሮች ኮምፕሊትሊ ወደ መልካም ነገር ነው የተገለበጡት። በረከት ነው የሆነው። ያ ሁሉ ችግር ለበጎ ነው የሆነው። እግዚአብሔር ቃል ነው እንግዲህ ለበጎ ነው የሆነልን ሁሉም ነገርና ይሄ እንደ ችግር ብዙ ጊዜ የምናነሳው አልነበረም። ግን በወቅቱ ፈታኝ ነበረ። ገና ጓደኝነት መጀመራችን ነው። ልጅ ነኝ እኔ፣ እሱም ያንግ ነው፣ ወጣት ነው። በጣም በቃ የሚጥር አይነት ወጣት ነበረ። ይሄ ህልም ያለው እኔ በጣም እንደወደው የሚያደረገኝ አንዱ እሱ ነው። ህልም ያለው ሰው በጣም ደስ ይለኛል። የሆነ ግብ ያለው ሰው በጣም ደስ ይለኛል። እና በጣም የሚጠርበት ለህልሙ የሚኖርበት የሚሮጥበት አይነት ታይም ላይ እንደዚህ አይነት ነገር ተፈጠረ። መጀመሪያ አላወቅንለትም። ችግሩን ለማወቅ ራሱ ወደ 1 ዓመት ፈጅቶብናል። አልታወቀም። ተገቢውን ሕክምና አላረገም ነበር። ብዙ ሆስፒታል ሄደናል። በጣም ብዙ ሆስፒታል ሄደናል። የተለያየ ነገር ነበር የሚሉን። በቃ በሽታውን ማግኘት አልተቻለም ነበረ። መጀመሪያ ዝም ብሎ ግሬን እንደመደንዘዝ አይነት ነገር ብሎ ጀመረው። ከዛ መቆም፣ ረጅም ሰዓት መቆም፣ ከዛ መራመድ ምናምን እየከለከለው መጣ እና በጣም ብዙ ሆስፒታል ሄደን በቃ አንዱ ጋር ሌላ ነገር ሲሉን መድኃኒት እዛ እንጨርሳለን፣ ህክምና እንጨርሳለን፣ ለውጥ የለውም የሆነ ቦታ እንደዛ ሲባል 1 ዓመት በሽታው ሳይገኝለት በቃ የሆነ ሰዓት እየተወው ከዛ ደግሞ የሆነ ሰዓት እየተነሳ እንደዛ ነበር የቆየ ነው። ከዛ መጨረሻ ላይ አንድ ዶክተር ነው ያገኘለት በትክክል ምን እንደሆነና የዲስክ መንሸራተት ነበረ። የዲስክ መንሸራተት ብቻም አልነበረም፣ ዲስኩ ተንሸራቶ ነርቭም ተጭኖታል። እኛም ይመስለን እግር ላይ ስለነበር ህመሙ ወገቡ ላይ ህመም አልነበረው። ከእግር ጋር የተያያዘ ነገር ነበር የሚመስለን፣ ግን ችግሩ ያለው ወገብ ላይ ነው። ዶክተር ብሩክ ላምጲሶ በጣም ሁልጊዜ አመሰግነዋለሁ። በጣም የሚገርም ሰው ነው። እግዚአብሔር እድሜና ጤና ይስጠው። ጥቁር አንበሳ ስለነበረ ወደሱ ሄድን፣ ዶክተር ብሩክ ጋር ሄድን። እሱም አየው፣ እዛ ያሉ ባለሙያዎችም አዩት። ይሰራል ኢትዮጵያ ውስጥ ህክምናው በዛ ሰዓት ይሰራ ነበር፣ ግን በጣም ሪስኪ ነበረ። 26 ዓመቱ ነበር ይሄ ነገር ሀፕን ሲያደርግ። እሱ ወጣት ነውና አቅሙ ካላችሁ ወታችሁ ብትታከሙ የተሻለ ነው። ከዛ የምንሰማቸው ደግሞ ብዙ እንደዚህ አይነት ነገር ተሰርተው ኢቭን ሌላ ሀገርም ተሰርተው ብዙ የረጅም ጊዜ ጉዳት የገጠማቸው ሰዎችን ሰምተናል። በጣም ከባድ ነው ሰርጀሪው። የሆነች ነገር ሳትካለች በቃ ፓራላይዝድ ሜልክ ፓራላይዝ ልትሆኝ ትችላለሽ የሚል አይነት ኢንፎርሜሽን ስለነበረ ወደ ውጭ መውጣት እንዳለበት ተወሰነ፣ ዲሳይድ ተደረገ። ከዛ እንግዲህ ያው እግዚአብሔር መልካም ነው። የሆነ ነገር ሲመጣ መፍትሄውንም አብሮ ነው የሚሰጥሽ። ምክንያቱም እኛ በዛ ሰዓት ምን እንደምናደርግ አናውቅም። እኔ 3500 ብር ነበር ደሞዙ፣ እሱ 5000 ብር ነበር ደሞዙ እና ብቻ ግን ያው እግዚአብሔር ሁሉንም አመቻቸ። በቃ እኛ በማንጠብቀው አይነት ሁኔታ
የኢትዮጵያ ሕዝብ ከህፃን እስከ አዋቂ የተረባረበለት ታዋቂ ሰው አልነበረም ማለት ይገርመኛል በጣም። እኔ አሁን ያው አንዳንድ ጊዜ ያው እግዚአብሔር የልብን አይደል የሚያየው የልባችሁን አይቶ በጣም ቱርክ እንድንሄድ ተደረገ ማለት ነው። አቺፓድ የሚባል በጣም ትልቅ ሆስፒታል ነው። ከአሜሪካን ሀገር ድረስ እየመጡ ሰዎች የሚታከሙበት ሆስፒታል ነው። ሰርጀሪ የተሰራለት እዛም ከባድ ነበረ። ብቻዬን ነበርኩኝ እኔ አስታማሚ ሆኜ ሄድኩትኝ። ከባድ ነው። እግዚአብሔር ግን ያው እግዚአብሔር አዋቂ ነው። ምንም ነገር ሲያደርግ እሱ ልክ ነው። እዛም የነበረው ነገር 2 አይነት ህክምና ነው የሞከሩለት። ወጣትነቱን አዩና መጀመሪያ ከምንከፍተው አንድ አዲስ የመጣ ቴክኖሎጂ ስላለ ሳይከፈት እንደዚህ ቀጭንዬ አይነት ገመድ ነገር ናት፣ ገብታ ነገሩን አስተካክላ መውጣት ትችላለች። ይሄ ነገር ብዙ ሰው ላይ አይሳካም፣ አዲስ ነው። ከ10 አንድ ሰው ላይ ግን ይሳካል። ስለዚህ መጀመሪያ እሱን እንሞክር ከምንከፍተው አሉ። እሱ ተሞከረ፣ አልተሳካም እሱ። ስለዚህ ቀጥታ ወደ ሰርጀሪ መሄድ ነበረበት። ወደ ሰርጀሪ ሄደ ማለት ነውና የሚገርምሽ እንግዲህ ያው ቱርኮችን ታውቂያለሽ፣ እንግሊዝኛ ብዙ ጎበዝ አይደሉም፣ አይችሉም። ኢቨን ሆስፒታል ውስጥ ነው። ሆስፒታል ውስጥ ከዋናው ዶክተር ውጪ ነርሶቹ ወይ ማስተርጓሚ ነው እና አፕሊኬሽን አላቸው፣ የማስተርጓሚ አፕሊኬሽን በምትፈልጊው ቋንቋ ይተረጉምልሻል እንጂ እንግሊዝኛ አይናገሩም እነሱ። እና በጣም ነው የሚጨንቀኝ፣ ግራ የሚገባኝ። ፕሮግረሱ እንዲነግሩኝ ምናምን እፈልጋለሁ፣ መጠየቅ እፈልጋለሁ። ሰው አስተርጓሚ ይመጣል ወይም የሆነ ኮል ሴንተር አለ፣ ይደውሉና አሁን የምነግርህን ንገራት ይሉታል። ከዛ ይነግረኛል። እንደዛ ነበር ኮሚኒኬት የምናደርገው። እና የሰርጀሪው ቀን ኦልሞስት ወደ 4 ሰዓት የፈጀ ሰርጀሪ ነበረ ያደረገው። ውጭ ብዬ እጠብቃለሁ። በጣም ከባድ ነበረ። እና በመሀል 1 ሰዓት ተኩል ወይ 2 ሰዓት አይ ቲንክ 2 ሰዓት ከሞላው በኋላ ወጡ። ብዙ ሆነው ወጡ። ተከፈተ በሩ፣ እንደዚህ በጣም ትልቅ ነውና ተከፈተና ብዙ ነርሶች ምናምን ሆነው ወጡና በብልቃጥ ነገር እንደዚህ ይዛልኝ ወጣችና ጠራችኝ እኔም በምልክት። ከዛ ሄድኩኝና ሰጠችኝ። ከዛ ኢሲሆኬ አልኳት። ከዛ አላችኝ እንግዲህ አልተረዳችኝም ይሁን አላቅም ስትለኝ በቃ እኔ ሞቶ የሆነ ነገር የምሰጠኝ ነው መሰለኝ። ማን ያዘኝ እኔ በሰው ሀገር እና መተው አረጋግተውኝ። ከዛ ዶክተሩ መጥቶ ነው ይሄ የወጣው ዲስክ ነው የሰጠችሽ፣ ታዲያ ኢሲሆኬ ስላት የሳትለኝ ማትስት ምናምን እያልኩኝ በጣም ከፋኝ፣ አለቀስኩኝና ደህና ነው አሉ። ከዛ ወጣ። እግዚአብሔር ግን በጣም መልካም ነው። በቃ እግዚአብሔር ሁሌ ነው ማመሰግነው። እኔ ወጥቶ ሰርጀሪው ከተሰራለት ከ6 ሰዓት በኋላ ቆሞ ይራመድ ነበር እና በቃ ሁሉ ነገር ተቀየረ፣ ሁሉ ነገር። እና እንግዲህ በመሀል ብዙ አስቸጋሪ ነገሮችን አልፌልሽ ነው ምን ያህል ከባድ ሊሆን እንደሚችል። መቼም እንደዚህ አይነት ውጤታማ የሆነ ነገር በአንድ ጀንበር ወይ ደግሞ በአንድ ጊዜ በቀላል ነገር አይገኝም። ብዙ ሂደቶችን እንዳለፍሽ በጣም መገመት አቀት። በጣም ብዙ ለቅሶች ብዙ እንባ ነበረ። ከዛ በኋላ እግዚአብሔር ነገሮችን ሁሉ ለበጎ እየቀየረ ሰው እያዘጋጀልን እንግዲህ አለፈ። አይዞሽ አሁን እኮ አለፈ። ደስ የሚል ነገር ነው። እግዚአብሔር ደግሞ የሚወደውን ሰው በብዙ መከራና በችግር ያሳልፍና እንደዚህ ይክሳል። ሰው የምታመሰግኝበትም እንደዚህ የምትመሰክሪበትም ቀን መጣ ማለት ነው። ደስ ይላል። ሰው የምናመሰግንበት የምናለቅስበት ሳይሆን ማለት ነው። ሳስበው ያው እንዳልኩሽ እኔ ትንሽ አልቃሻ ስለሆንኩ እንጂ ሁሌ ሳስበው መልካም ነገሩ ነው የሚታየኝ። ከዛ ችግር በኋላ እግዚአብሔር የካሰን ነገር ይበልጣል እና እግዚአብሔር ይመስገን በጣም። አሁን ባለቤትሽን ብሩክን አስታመሽ ከዛ ተመለሳችሁ ማለት ነው ወደ አዲስ አበባ? ከዛ ሰርጀሪውን ካደረገ ከተወሰኑ ቀናት በኋላ እዛው ቱርክ ነው ቀለበት ያደረገልኝ። አስቦበት ነው ተዘጋጅቶበት አልነበረም እውነት ለመናገር ግን ለራሱ ቃል ገብቶ ነበር። እንግዲህ ቆሜ ሄጄ የሚል ፕሮሚስ ነበረውና እንዳልኩሽ እግዚአብሔር ነገሮችን አፈጣጠንና ይሄ የመዳን ፕሮሰሱን በጣም ፈጣን ነበረ። በቃ ሐኪሞቹም ከሚጠብቁት ቀን በፊት እሱ በጣም ጥሩ ፕሮግረስ እያሳየ ነበርና ክትትላችን አልጨረስንም። እዛው ክትትላችንን እያደረግን ያለ ከቀናቶች በኋላ እንግዲህ እሱ ለምን አገሩን ዞር ብለን አናይም? አሁን በደንብ መራመድ ችያለሁኝ። የዛኔ በደንብ ይንቀሳቀሳል፣ ያለምንም ችግር መንቀሳቀስ ጀምሮ ነበርና ሾፒንግም እንውጣ እኔው ከተማውን ምናምን ብለን የወጣ ነው። እሱ ሰርጀሪ ካደረገ ከቀናቶች በኋላ ነበር። በዛ መሀል እንግዲህ እሱ ሸወደኝ፣ ቀለበቱን እዛው ገዛ። ከዛ እንትን አልነበረንም እንዳልኩሽ ጓደኝነቱ ላይ ቶሎ ነው ቻሌንጅ የገጠመን የፍቅር ግንኙነቱ ላይ እና ይሄ እንደ አዲስ ፍቅረኛ ይሄ እንትና አልነበረንም። የደስታ ጊዜ ነው የሚባለው ፕሮፐር ዴትም አልነበረንም።
በቃ የህይወት እንትን ውስጥ ነው የገባ ነው ኢሚዲየትሊ ህይወትን ታግሎ ወደ ማሸነፍ ወዲያውኑ የገባችሁ ወደዛ ነው የገባ ነው። ከዛ ይሄ ደግሞ የእሱ ጤና እክል ደግሞ መጣ። ቻሌንጆች ነበሩ፣ ሌሎች ቻሌንጆችም ነበሩ። የጤና እክሉ ደግሞ በቃ ሁሉንም ነገር ነው አይደል? የሰው ልጅ ብዙ ችግር ሊኖርበት ይችላል። የጤና ችግር ከመጣ ግን በቃ ዋናው ችግርሽ እሱ ነው የሚሆነው፣ ከምንም ችግር አይበልጥም። ከዛ ፎቶ የለንም፣ እንደ ፍቅረኛ እኮ ፎቶ የለንም። ይሄ ወይ በስልክሽ የምትነሹ ካልሆነ በስተቀር ፕሮፐር ፎቶ እኮ የለንም፣ ለምን ፎቶ አንነሳም የሚል ሀሳብ አመጣ። ከዛ አብረን የገዛዋት ማች አድርገን ፎቶ እንነሳለን ብለን ልብስ ገዛን አብረን ምናምን። በዛ መሀል እሱ ቀለበቱን ገዝተው ነበረ። በቃ ፎቶ እየተነሳን ነው፣ እዛው ተንበርክኮ ቀለበቱን ያደረገልኝ ማለት ነው። ምን አይነት ስሜት ነበር የተሰማሽ? እኔ ደንግጬ ነበር። አንደኛ መንበርከክ የሚለው ሀሳብ ለእኛ ከባድ ነው፣ ምክንያቱም እንዳልኩሽ ታማሚ ነው። ቆሞ መሄድ ቅንጦቴ የሆነበት ሰው ሲንበረከክ እኔ በጣም ነው የደነገጥኩት። ያ መሀል ተነሳና ቀለበት እንደዚህ ሲል እየቀለደ ብዙ ጊዜ ስለሚቀልድ እየቀለደም ነው የመሰለኝ፣ ተነስ ያመሃል እያልኩት። ከዛ ቀለበቱን ሳይ አላመንኩም። እና ፎቶ የሚያነሱን ሰዎች ቱርኮች ናቸውና እነሱም እዛ አበባ ይዘው ነበር፣ እንደዚህ አበባ በተኑልን ምናምን ተባበሩን። በባዕድ ሀገር እንዴት ደስ ይላል። ግን በተጨነቅሽበት ነገር ደስ የሚል ነገር ነው። አብሮ የመኖር መንገድ ጀመራችሁት ማለት ነው። በቃ የዛን የተጀመረ። ከዛ ኢትዮጵያ መጣን፣ ሽማግሌ ተላከ፣ አብረን መኖር ጀመርን። ከዛ ወዲያው ኮቪድ ገባ። ሰርግ ማድረግ ምናምን ትንሽ ሰርጉንም ያን ያህል እኔ ሰርግ በጣም ወዳለሁ፣ ድግስ የሰርግ ድግስ አሁንም አላቅም ያልወጣልኝ እንደሚያስብበት በዚህ አጋጣሚ አሁን ሁሌ ነው የምለው። እኔ 10ኛ ዓመት የሚሆን 20ኛ ዓመት እኔ ሰርግ ወድ ነበር። ሰርግ ደግሞ ስልሽ በቃ ድብልቅልቅ ያለ ሰርግ ነበር የምወደው የምር። እና አልሆነም። ያ አትሊስት ምን እናደርግ የተወሰኑ ሰዎችን ጠርተን ያገዙንን ሰዎች እንኳን እናመስግን የሚል ሀሳብ ነበረን። እሱም አልሆነም። ሰዎች ብዙ ሰው መሰብሰብ የተከለከለበት ሰዓት ስለነበረ በቃ በፎቶግራፍ ብቻ አለፍ ነው። እና ያው ከእግዚአብሔር ጋር እንግዲህ በሁለት ልጆች ተባርከን እየኖርን ነው። 8 ዓመታችን አብረን እንግዲህ ጠቅላላውን ነው 8 ምልሽ አብረን አለን። የሚገርም የፍቅር ታሪክ ነው። መጽሐፍ የተረክሽልኝ ነው መሰለኝ። የእውነት በዚህ ደረጃ አላውቀውም ነበረ። አይገርመኝም ማለት የሆነ የምትወጂው ሰው ማለት ሰው እኮ ማያውቀውንም ሰው ከመንገድ አንስቶ ምናምን ያስታምማል። ሰውነት ማለት ያ ነው። በእርግጠኝነት በሱ ቦታ እኔ በሆን ኖሮ እኔ ካረኩት በላይ እንደሚያደርግልኝ እርግጠኛ ነኝ። እናትሽ ስትታመም እንደምታስታመሚው፣ አባት፣ እህት፣ ወንድም ሲታመም እንደምታደርጊው በቃ የኔ ያልሽው ሰው የምትወጂው ሰው ግዴታዬ ነው። እኔ ልመሰገንበት ምናምን የሚገባ ነገር አይደለም፣ ግዴታዬ ነው። ደስ ብሎሽ የምታደርጊው ነገር ነው። ውዴታ ብቻ አይደለም ግዴታም ነው አይነት ስሜት ነው ያለውና እንዳልሽው ይሄ ምስጋናም የምትጠብቂበት ነገር አይደለም። ግን ደግሞ እንደዚህ ለእኛ ለምንሰማው ሰዎች ደግሞ የአንቺ ትዕግስት፣ የአንቺ ብርታት፣ የአንቺ ደግሞ የከፈልሽው መስዋዕትነት እሱንም ያድነዋል። ከሕክምናው በተጨማሪ አይምሮን በደንብ እያከምሽው ነበር። አለውልህ መባል እኮ ትልቅ ነገር ነው። በቃ አንድ ሰው አለውልሽ ሲልሽ ምን ትፈልጊያለሽ ከዛ በላይ አይደል? ከእግዚአብሔር ቀጥሎ ሰው ነው የሚሰጠን እግዚአብሔርና ሰው ሰጠው ማለት ነው። ናፍቆትን እግዚአብሔር ይመስገን እንትን ነው። በተለይ ደግሞ ይሄ አለመንቀሳቀስ የሚይዝሽ አይነት ህመም ሲሆን ከባድ ነው ለወጣት። ለዛውም እሱ በጣም ነው የሚሮጠው ስልሽ በቃ ልቡ መንፈሱም አሁንም እንደዛው ነው። የስራ ሰው ነው። የሆነ ስራ እየሰራ እረፍት ማድረግ አይችልም። ሌላም ስራ የሚያስብ አይነት ሰው ነውና እንደዛ ስለማቀው በጣም ልብ የሚነካ ልብ የሚሰብር ነበረ። ግን እሱም ደግሞ በጣም በእግዚአብሔር ላይ እምነት ነበረው፣ እንደሚድን በደንብ ያምን ነበረ። ግን እንደዛም ሆነሽ አንዳንድ ጊዜ ስሜታዊ የምትሆኝባቸው ደግሞ ጊዜያቶች ይኖራሉ። ሰው በዛ ሰዓት ሰው ያስፈልግሻል፣ በደንብ ሰው ያስፈልጋል። አይዞ ትድናለህ ምናምን የሚል ሰው በደንብ ትፈልጊያለሽ። በዚሁ እኛ እንዲህ ስንጫወት ስናወራው ስናነሳው የሚሰሙ ሰዎች አሉ። ምናልባት ከባድ የህይወት ገጠመኝ ያጋጠማቸው ወይ ያጋጥሟቸው ያለፉ ወይ ደግሞ ተስፋ የቆረጡ ወይ እዛ ላይ በጣም የሚባዝኑ ሰዎች ይኖራሉና እንደው እንዲህ አይነትም ችግር ያልፋል ባንቺ አንደበት ያምራልና እስቲ እኔ ሁል ጊዜ ልል የምችለው ነገር በቃ ሰዎች እግዚአብሔርን እንዲደገፉ ነው። ምክንያቱም ሁኔታው አይመስልም እንዳልኩሽ ነው። እኛ በዛ ደሞዛችን ከዛ የህመሙ ግዝፈት በሰው አቅም በሰው አይምሮ የሚቻል አይደለም። እሱን ስትደገፊው ነገሮችን ሁሉ አሳልፈሽ ለእግዚአብሔር ስትሰጪ ግን በቃ ከዛ በኋላ ስራው የሱ ይሆናል። ሰውን ከየት እንደሚያመጣ አታውቂም። የጠበቅሽው ሰው ኢቭን አይደለም የሚደርስልሽ፣ ያልጠበቅሽው ሰው ሁሉ ነው የሚደርስልሽ። እና እኔ በእንደዚህ አይነት ፈተና ውስጥ የሚያልፉ ሰዎችን በየትኛውም አይነት የህይወት ውጣ ውረድ፣ ምክንያቱም ህይወት ሁላችንም በህይወት ሳለን እንፈተናለን።
እና የትኛውም አይነት የህይወት ፈተና የሚገጥማቸው ሰዎች እግዚአብሔርን እንዲደገፉ ነገራቸውን ሁሉ አሳልፈው ለእግዚአብሔር እንዲሰጡ ነው የምመክራቸው። ምክንያቱም ብዙን ነገር በራሳችን አቅም ለመፍታት ሞክረን ያልተሳኩልን ነገሮች አሉ። ለእግዚአብሔር ስትሰጩ ግን በቃ ኃላፊነቱ ያንተ ነው፣ እኔ አልችልም፣ ይሁን እዚህ ድረስ ነው የምችለው፣ ከዚህ በኋላ ያንተ ነው ካልሽው እግዚአብሔር ነገሮችን በራሱ መንገድ ይሰራል። እምነት በጣም ትልቅ ነገር ነው። እግዚአብሔር ላይ እምነት ማድረግን የመሰለ ነገር። ከዛ ደግሞ በምንም አይነት ሁኔታ ውስጥ ተስፋ አለመቁረጥ። አበቃ የሚባል ነገር የለም። በቃ እግዚአብሔር እስካለ ድረስ አበቃ ሞተ የሚባል ነገር የለም። ይሄ ነገር አይሆንም ብለሽ የተውሽው ነገር እግዚአብሔር ፍቃድ ካለበት የማይሳካበት ምንም ምክንያት የለምና ምንም ያህል ተስፋ የሚያስቆርጥ አይነት ፈተና በህይወታችን ቢገጥመን ግን እግዚአብሔር ነገ ሌላ መልካም ቀኖች አሉት። ትላንት እንዳለፍ ነው መቼስ የሆነ ነገር አልፈን ነው ዛሬ እዚህ ላይ ደረስ ነው። ስለዚህ ትላንት ያንን ነገር ያሳለፈ አምላክ ዛሬ ያለውበትን ችግር ማሳለፍ አያቅተው። ስለዚህ ነገ የሚባል ነገር እንዳለ ማሰብና የሰው ልጅ እስትንፋሱ እስካለ ድረስ ተስፋ መቁረጥ አለበት ብዬ አላስብም። ችግሮቻችን ለየቅል ሊሆን ይችላል። እኔ የምፈተንበት ችግር የሆነ ሰው ጋር የሚፈተንበት ላይሆን ይችላል። የተለያየ የህይወት ፈተና ሊገጥመን ይችላል። ግን እኔ በህይወቴ የሰራልኝ ትልቁ ነገር እሱ ነው፣ ለእግዚአብሔር አሳልፎ መስጠት። በዛ መሀል እግዚአብሔርም ያስተምርሻል። እሱን ስታምኚው፣ እሱን ስትደገፊው ተስፋ እንዳትቆርጭ የሚያደርገውን አቅም ይሰጥሻል። ያንን ችግር የምታልፊበትን ብልሃት፣ አቅም፣ ጸጋ ይሰጥሻል እግዚአብሔርና ተጠጋጉ፣ ወደ እግዚአብሔር ተጠጋጉ ነው ልል የምችለው። ትልቁ ነገር እሱ ስለሆነ ስለዚህ ምንም አይነት መከራ፣ ምንም አይነት አስቸጋሪ ሁኔታ ሲፈጠር በጽናት እግዚአብሔርን ተመርክዞ ማለፍ ይቻላል። ሊነጋ ሲል ይቻላል እና የማያልፍ ነገር ደግሞ የለም። የሚገርምሽ ነገር በቃ የማያልፍ ነገር የለም። የህይወት ምንድነው አሰራሩም እንደዛ ነው፣ ያልፋል። ወደድሽም ጠላሽም፣ አለቀሽም ሳቅሽም ማለፉ አይቀርም። ስለዚህ ለሚያልፈው ነገር ራሳችንን ዋጋ ማስከፈል አለብን ብዬ አላስብም እና እንደሚያልፍ ሁልጊዜ ለራሳችን ከነገር ነው ነገ የተሻለ ቀን እንደሚመጣ ካመንን ምንም ነገር ማለፍ እንችላለን ብዬ አስባለሁ። ከዛ ደግሞ ወደ ሌላ ስራ ገባሽ አይደል? ከቲቪ ወጥተሽ ወደ ኢቢኤስ። እስቲ ኢቢኤስ ስለነበረሽ ቆይታ እናውራና ከዛ አንዳንድ ነገሮችን አብረን እናነሳለን። ኢትዮጵያ ቴሌቪዥን እንግዲህ ከተመርቄ ቀጥታ የገባሁበት ተቋም ስለሆነ ብዙ ነገር የኢትዮጵያ ቴሌቪዥን ነው የተማርኩት። እውነት ለመናገር ትልቅ ሾው ነበረ በወቅቱ፣ እሁድ መዝናኛ ነበረ ኢቲቪ ላይ የገባንበት እና ትልቅ ሾው ስለነበረ በጣም ብዙ ቲም ነበረውና ብዙ ልምድ ያገኘሁት እዛ ነው። ከዛ ደግሞ ቀጥታ ስርጭት ነበረ፣ ሆስት የምናደርገው ፕሮግራም የምናቀርበው ላይቭ ነበረ እሁድ እና እሱ ራሱ በጣም ይገራሻል። በቃ አሁንም ድረስ እየመነዘርኩ የምጠቀመውን እውቀት ያገኘሁት የኢትዮጵያ ቴሌቪዥን ነው። በኦልሞስት ከ50 ዓመት በላይ አርካይቭ አለ የኢትዮጵያ ቴሌቪዥን እና በጣም ብዙ አርቲስቶችን፣ ታዋቂ ሰዎችን በልጅነታቸው በወጣትነታቸው አይቻቻለሁ። ሌላ ቦታ የሌለው አክሰስ እዛ አለ፣ ሌላ ቦታ የሌለው አክሰስ አለ። የቴዲ አፍሮ ፐርፎርማንሶች ምናምን ሁሉ አይቻለሁ። እስቲ ንገሪኝ ማውጣት ይቻል ራሴ በጣም የብዙዎቹ የሚገርምሽ ገና የዛኔ ብቸኛው አማራጭ እሱ አልነበረ የኢትዮጵያ ቴሌቪዥን። ሌላ እንደዚህ ቻናል እኮ አልነበረም። የሚዲያ አክሰሱ ስላልነበረ ኢቭን ሙዚቀኞች ዘፈን ካወጡ በኋላ ሄደው የሚቀረጹት የኢትዮጵያ ቴሌቪዥን ነው። እዛው ትቀረጫለሽ ስቱዲዮ፣ 2 ዘፈን ካለሽ 2 ልብስ ይዘሽ ትሄጂና እዛው ሁለቱንም ተቀርጸሽ ወደ ቤትሽ ነው የምትመጪው። ከዛ ያስተላልፈዋል ኤዲት አድርጎ ኢትዮጵያ ቴሌቪዥን እና በጣም ብዙ የድሮ ድራማዎችን በቃ አርካይቭ። አንዳንድ ጊዜ ስራ ከሌለኝ ቁጭ ብዬ ካሴቶቹ ራሱ ስማቸውም ለየት ይላል፣ የሚነበቡትም በቃ የተለዩ ናቸው እና እሱን የማየት እድል ሰጠኝ። በጣም ከትልልቅ ባለሙያዎች ጋር ከአንጋፋ ጋዜጠኞች ጋር የመስራት እድል ሰጠኝ። መጀመሪያ ስገባ ያገኘሁት አይናለም ባልቻን ነው። አይናለም ባልቻ ነፍሷን ይማረው፣ በጣም ነው የምወዳት። በጣም ጋይድ አድርጋኛለች። አስተባባሪ ነበረች የዛን የመዝናኛ ክፍልና የተቀበለችን እሷ ናት። ስራው እንዴት እንደሚሰራ ያሳየችን እሷ ናት። ከነ አስካለ ተስፋዬ ጋር፣ ከነ ሰለሞን ክፍሌ ጋር፣ ከነ የእናት ፋንታ ውቤ ጋር፣ የሆንሸት አስፋው፣ ማንን ጠርቼ ማንልተው በጣም ብዙ አንጋፋ ጋዜጠኞችን የማግኘት እድል አለሽ። እነሱ ደግሞ ልምዳቸው ራሱ የሚመነዘር ነው። በቃ በጣም ብዙ እውቀት ነው የምታገኘው ከነሱ እና ጋዜጠኝነት እንደዚህ ነው መሆን ያለበት የሚለውን የኢትዮጵያ ቴሌቪዥን አግኝቻለሁ። በተለይ አሰራሩን በደንብ እዛ አግኝቻለሁኝ እና አሁንም አንዳንድ ኢንፎርሜሽን ስፈልግ እየደወልኩ ጠይቃቸዋለሁኝ። በቃ እውቀት ናቸው፣ ራሳቸው ላይብረሪ ናቸው አንጋፋዎቹ። ያንን እድል አገኘሁኝ። ከዛ በኋላ ወደ ኢቢኤስ ቴሌቪዥን ደግሞ ኢቢኤስ ቴሌቪዥን የመግባት እድሉ ገጥሞኝ መጣው። እዚህ ደግሞ ሌላ እድል፣ የተለየ ነገር አገኘሁ። ኢቢኤስ ሌላ ልምድ አገኘሁኝ። በጣም ብዙ ሰዎች አወቁኝ ኢቢኤስ ከመጣው በኋላ ነው። ይሄ ብዙ ኦዲየንስ የማግኘት በጣም ደስ የሚል ጊዜን አሳለፍኩኝ። የተለየ ኤክስፔሪየንስን አገኘሁኝ። ከብዙ ሰዎች ጋር
አስተዋወቀኝ፣ ዝናን ሰጠኝ ኢቢኤስ ቴሌቪዥን። እኔ ማላቃቸው ውስጥ የነበሩ ብዙ ተስጦዎች እንዲወጡ የሆነው ኢቢኤስ ነው። እድሉ ሲመቻችልሽ ኦፕን ሲሆንልሽ ብዙ ተስጦችሽን ታወጫለሽ እና ሁለቱም ጣቢያዎች ላይ ያገኘሁት ነገር አሁን ላለችው ናፍቆት ሰርቷታል። ከሁለቱም ያገኘሁትን ነገር እየመነዘርኩ እየተጠቀምኩ ነውና በዚህ አጋጣሚ ኢትዮጵያ ቴሌቪዥንን ኢቢኤስንም በጣም ነው ማመሰግነው። ተሰርታበታለች ናፍቆት፣ ሁለቱም ጋር ተሰርቼበታለሁ። ያው ብዙ ወጣቶች ፕሮግራማችንን ስለሚከታተሉት እንደው ባንች ሙያ ውስጥ መሰማራት ለሚፈልጉ ወጣቶች የምትመክሪው የምታካፊው ሀሳብ አለሽ ወይ? እኔ የምመክራቸው እንግዲህ ቆዳቸውን ወፈር አድርገው እንዲመጡ ነው። ምክንያቱም ሰው እንዳልሽ ንድድ ብሎ ሲያይሽ እቺ ደግሞ ሊልሽ እኮ ይችላል በራሱ ጉዳይ። አትፈርጅም፣ በእነሱም አትፈርጅም። መቀየር በማትችይው በተፈጥሮሽ ሁሉ እኮ ሰው ሊሰድብሽ ይችላል። በተፈጥሮሽ ላይ መቀየር በማልችለው የሰውነት አካል ሰው ሊሰድብሽ ይችላል። ሰው እንደዚህ አይነት ነገሮች ሞራል ይነካሉ። ግን ደግሞ ምንም ማድረግ አትችይም። ሁሉንም ሰው እየሄድሽ እያረምሽ መቀጠል አትችይም። በተቻለ አቅም ስራሽ ላይ የተሻለ ሆኖ መገኘት ነው ትልቁ ነገር እሱ ነው። እና አንቺ ደግሞ ተሽለሽ መገኘት። ከኢቢኤስ የወጣሽበት ምክንያት አለሽ? ላይክ ወደ ሌላ ስራ ለመጀመር ነው ወይስ? አዎ ስራ ለመጀመር ነው። የራሴን ሌሎች መስራት የምፈልጋቸው ስራዎች ነበሩና አልተመቻቸልኝም። እዛ ሆኜ ለመስራት አልቻልኩም ነበረ። እያደግኩ ስመጣ በጣም እድሜን አስረዘምኩት መሰለኝ። በሰልኩ ምናምን በአጭር ጊዜ ውስጥ ብዙ ልምድ አገኘሽና እኩል ነው ያስኬድኩትና እኩል ነው የሄደው። በቃ እንዳልኩሽ እኔ ከ21 ዓመቴ ጀምሮ ኦልሞስት ሲሪየስ ሪሌሽንሺፕ ውስጥ ነበርኩኝ። ከዛ ስራዎች የሰራው ነበረ። ከዛ ማስተርሴን የተማርኩ ነበረ። ይሄ ሁሉም እኩል ነው የሄደው። ትምህርትን ጨርሼ ትዳር ምናምን አልነበረም እና ከኢቢኤስ ለመውጣት ምክንያት የሚሆነው እሱ ነው። ማኔጅ ማድረገው ነገር በጣም ሲበዛብኝ መምረጥ ነበረብኝ አንዱን እና ለዛ ነው እንጂ በጣም ወደው ሙያ ማከብረው ሙያ እንደነገርኩሽ ከልጅነቴ ጀምሮ እየተመኘሁት የመጣው እድሜ ዘመኔ ልሰራበት የምፈልገው ሙያ ይሄ ነው። ተጽዕኖ መፍጠር ካለብኝ፣ ለውጥ ማምጣት ካለብኝ፣ የተሻለ ነገር ማበርከት ካለብኝ በዚህ ሙያ ውስጥ ነው ብዬ ነው ማምነው። በጣም ነው የምወደው። ግን ደግሞ በህይወት አንዳንድ ጊዜ ለተወሰኑ ጊዜያትም ቢሆን እዚህ ጋር ደግሞ የመሰረትሽው ቤተሰብ ስላለ ለሱ ደግሞ የሆነ መክፈል ያለብሽ ዋጋ አለ ብዬ አምናለሁ እና ለዛ እንግዲህ እንደ ቤተሰብም ምንሰራቸው ከባለቤቴ ጋር ምንሰራቸው ስራዎች ስለነበሩ አሁን ያለሁት እነሱ ላይ ነው ማትወጭበት። ምክንያቱም ብዙ የለመደሽ ሰው አለ፣ ሰው የሚጠብቅሽ የሚፈልግሽ፣ አሁንም እንድትመለሽ ናፍቆት 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 የሚል ሰው በጣም ብዙ ነውና እኔንም ጨምሮ ስለዚህ ተመለሽ ታድይ ሀሳቡ አለኝ። መቼ እንደሆነ አላቅም እንጂ ወደ ሚዲያው የመምጣት ሀሳቡ አለኝ። እንዳልኩሽ እዚህ ጋር ያሉ ነገሮችን ያስተካከልኩኝ ጊዜም ሳገኝ አቅምም ሳገኝ መምጣት አይቀርም። እኔም ልተወው አልፈልግም። ሰውም የሚሰጠኝ ፍቅር እግዚአብሔር ይመስገን። እግዚአብሔር በሰው መውደድ በሞገስ ባርኮኛል ብዬ አስባለሁ። ሰውም ባገኘኝ ቁጥር የሚጠይቀኝ እሱን ነው። እንይሽ የሆነ ነገር ላይ እንኳን እንይሽ ይለኛል እና የሚወደኝንም የሚያከብረኝንም ሰው የሚመጥን ጥሩ የሆነ ነገር ይዤ መምጣት እፈልጋለሁኝ። ይህን ያህል ጊዜ ቆይቼ የኢትዮጵያ ሕዝብን የሚመጥን አይነት ጥሩ ነገር ይዤ እመጣለሁኝ። በእርግጠኝነት ወደ ሚዲያው እመለሳለሁ፣ አልቀርም። ይጠብቃል። አዎ እመጣለሁ። በማስታወቂያውም እየመጣሽ ነው። ማስታወቂያ ስራ ምን ይመስላል? አሁን እየገባው በስቲል ሞክረው ደስ ይላል። ማስታወቂያው ብዙ አልደፍርም ነበረ እኔ ማስታወቂያ ድሮም ኢቢኤስ እያለው እንደዚህ እድሎች ይመጡ ነበርና ለምን እንደሆነ አላውቅም ማስታወቂያ ፈራ ነበር። የሆነ ኃላፊነት ወስጄ እንዲህ ፕሮዳክቱ የሆነ ነገር ቢሆንስ የሚል ስጋት ነበረኝ። ግን አሁን እንግዲህ ስቲል ሞክረው ብዬ እየገባውበት ነው። ቆንጆ ነው። ኃላፊነት ይጠይቃል። ታስተዋውቂውን ነገር በደንብ ማወቅ ይፈልጋል። ቀላል አይደለም እሱ ራሱ። ዝም ብለሽ ስለተከፈለሽ ብቻ አትሰሪውም እና ደስ ይላል በጣም። በተቻለኝ አቅም ሰውን የሚጠቅም ነገር ማስታወቅ እፈልጋለሁ። ትመርጫለሽ? ውይ በጣም መራጭ ነው። ማታስተዋውቂው ነገሮች አሉ? ናፍቆት በዚህ አታምንም ብለሽ ያስቀመጥሽ እንደመርህ? አዎ አለ ይኖራል። መቼም ሁሉንም ነገር አንቺም እንግዲህ ረጅም ዓመት ማስታወቂያዎችን ስትሰሪ ትመርጫለሽ ብዬ አስባለሁ። እኔ እንግዲህ አንድ አቋም አለኝ አሁን ላይ። አልኮል በፍጹም አላስተዋውቅም። ብዙም አላስተዋውቅም የምላቸው ነገሮች አሉ። ዋነኛው ግን አልኮል በፍጹም አላስተዋውቅም። አዎ ምክንያት አለኝ። አንዱና ዋነኛው ነገር አልኮል ማንንም አያንጽም። አልኮል ለማንም አይጠቅምም። ከዛ በተጨማሪ ደግሞ እኔ በግል ህይወቴ በጣም ማቃቸው መወዳቸው ሰዎች አልኮል ከራሳቸው ከቤተሰባቸው ከአምላካቸው ሲነጥላቸው አይቻለሁ። በስተመጨረሻም ህይወታቸውን ሲያሳጣቸው አይቻለሁ። እና የአልኮል መልካም ጎን የለውም። ቀባብተን አሳምረን በካሜራ ምናምን ልናቀርበው እንችላለን፣ ግን መልካም ጎን የለውም። እናት ከሆንኩ በኋላ ደግሞ በጣም ትልቅ ኃላፊነት ተሸክሜያለሁ ብዬ አስባለሁ። ልጆቼ አሁን በጣም ህፃናት ናቸው። ወደፊት
ህጉ መጠጥ መጠጣት የሚችሉበት እድሜ ላይ ወይንም ህጉ በሚፈቅድላቸው እድሜ ላይ ራሱ መጠጥ ሲጠጡ ማየት አልፈልግም እንደናት። መቼስ ማንም ወላጅ አትፈልግም። አሁን ህፃን ስለሆኑ ሳይሆን አድገውም ልጆቻችን አልኮል እንዲጠጡ ወይ አልኮል ሱሰኛ እንዲሆኑ አንፈልግም። ስለዚህ እኔ ለልጆቼ የማልመኘውን ነገር ለሌሎች ሰዎች ልጆች አጣፍጬ አሳምሬ ማቅረብ ሞራሊም ልክ አይደለም፣ አምላኬም ይጠይቀኛል ብዬ ነው ማስበው። እና በቢሊየን ቢከፈለኝ እኔ አልኮል ፕሮሞት አላደርግም። እንዳልኩሽ ያየኋቸው ሰዎች በግል ህይወት በጣም ወዳቸው ያጣኋቸውም ሰዎች ስላሉ አልኮል አላስተዋውቅም። የሚደግፍ ሀሳብ ነው። እኔም እንደ እናትነት እንዳለብኝም የማህበራዊ ኃላፊነት እውነት ነው መታወቅም ያለበት ነገር ነው ያላምጣ። እስቲ ወደ ቤትሽ እንደገና እንመለስና ስለ ልጆችሽ እናውራ። እናትነት ምን ይመስላል? ወይ እናትነት በስማ ደስ የሚለው ከእናት ጋር ስለሆነ ማወቅ ትረጅኛለሽ። ካልወለደ ሰው ጋር ስታወሪ አሰልቺ ነው የምትሆኚው። በነገርሽ ላይ አንቺ ወልደሽ ያልወለደ ጓደኛ ካለሽ በቃ ሁልጊዜ ስለ ልጆች ስታወሪ ስሜቱ እዛ ጋር የለም። ምክንያቱም ወልደሽ እዩ የሚባለው እናትነት ልክ ስትወልጂ የሚመጣ ነገር ነው ማለት ስሜቱ። እኔ አሁን እናቴ ስፍስፍ ስትል ለምን እንደዚህ ትሆኛለሽ? አግብተን ወልደንም ገባችሁ፣ አግብተንም ሁላችንም ወተናልና ገባችሁ እንደዚህ በላችሁ ጠጣችሁ ስትል እኛ አሁን አድገን የለም ምን አስጨነቀሽ እላታለሁና አሁን ከወለድኩ በኋላ ግን ተረዳሁት። በቃ እናትነት አይቆምም። ላይክ ልጅሽ አርግዘሽ ወልደሽ ምናምን ሳይሆን በቃ አይቆም። እድሜ ልክሽን ትጨነቂበት ጉዳይ ነው። እኔ እግዚአብሔርን ከማመሰግንባቸው በረከቶች መካከል ትልቁ እናትነቴ ነው። እኔ በጣም እንትን ነኝ፣ የልጅ ባህሪ ያለኝ ሰው ነኝ። ልጅ ነኝ። ደስ ይላል። 3 ልጅ ነው ያለኝ ይላል ባለቤቴ። እኔ እንደ ልጅ ነው የምሆነው። ኢሞሽኔም እንደዛው ነው። ማልቀስ የልጅ ልብ፣ እኔ የምወደው ልብ የልጅ ልብ እና የትልቅ ሰው ልብ። የመሀሉን ሁሉ ይፈራዋለሁ። በጣም ከባድ ነው የመሀሉ። በዛ መሀል ልጆችን ሳያቸው አቤት እግዚአብሔር ሆይ አምነኸኝ ነው የሰጠኸኝ ግን እላለሁኝ እና በጣም ትልቅ በረከት ነው። ከዛ ደግሞ ትልቅ ሪስፖንሲቢሊቲም ነው፣ ኃላፊነትም ጭምር ነው። ነገ እዚች ሀገር ላይ የሆነ ነገር ወይንም እዚህ ዓለም ላይ የሆነ ነገር የሚያበረክት ወይ መጥፎም ሊሆን ይችላል ጥሩም ሊሆን ይችላል ሰው እያሳደግሽ ነው። እዚህ የኃላፊነት ዛሬ ላይ ባንቺ እጅ ነው ያለው እና ልጆቼን ሳያቸው በተቻለኝ አቅም ጥሩ እናት ለመሆን እሞክራለሁ። በሁሉም አንግል ይሄ በሁሉም ነገር ጥሩ የሆኑ ልጆች ለማሳደግ እሞክራለሁ። በትምህርታቸውም ቢሆን በማህበራዊ ህይወታቸውም ቢሆን እምነታቸውም ላይም ቢሆን የተሻሉ ልጆች በራስ መተማመን ያላቸው ልጆች እንዲሆኑ የተቻለኝን የአቅሜን ሞክራለሁ እና እናትነት በጣም ከባድ ነው። ከእርግዝናው ጀምሮ ፊዚካል ለውጡ ሬዲ አትሆኝ ማለት እኔ በዚህ ልክ እንደምቀየር አላውቀውም። ከ51 ኪሎ ጀምሬ እዚህ ደርሻለሁ እና አይገርምም? ለውጡ በጣም ነው የሚገርመው። የሚነግረን ሰው ደግሞ ቢኖር ጥሩ እኮ ነበረ። የሚያዘጋጅ ሰው የለምና ማትቀየሪ ነው የሚመስልሽ። ከዛ እኔ በቃ ሁልጊዜ እንደዛ እንደሆንሽ የምትቆይ ነው የሚመስልሽ። ግን ፊዚካል ለውጡ ራሱ የሚያመጣብሽ ዲፕሬሽን ቀላል አይደለም። ከወሊድ በኋላ የሚመጣ ድባቴ ቀላል አይደለም፣ ትልቅ ህመም ነው። ብዙ ሰዎች አንደርስታንድ መታወቅም ያለበት ነው። በጣም ከባድ ነውና እርግዝናው አካልሽ ላይ የሚያመጣው ለውጥ አለ፣ ስነ ልቦናሽ ላይ የሚያመጣው ለውጥ አለ። ከዛ መውለድ በራሱ በጣም ከባድ ነው። ምንድነው እንደውም አንድ ጥናት እኔ በጣም ጎግል አረግ ነበረ እርጉዝ ሆኜ፣ ጥሩ አይደለም እሱም ራሱና በጣም ኢገር ከመሆነ የተነሳ አነብ ነበረ። ስለ ምጥ አነባለሁ፣ ስለ ሲሴክሽን አነባለሁ፣ ስለ እርግዝና፣ ስለ ሁሉም አነባለሁኝና ምጥ የሚል እንግዲህ ከተሳሳትኩ የህክምና ባለሙያዎች ያርሙኛል። ምጥ በዓለም ላይ ካሉ ይሄ የሰው ልጅ ሊሰማው ከሚችለው ከባድ የህመም ስሜቶች ሁለተኛው ነው የሚላየሁኝ። አንደኛው የሰው ልጅ ከነነፍሱ በእሳት ሲቃጠል፣ ሁለተኛው ምጥ ነው እና ምን ያህል ከባድ እንደሆነ እንግዲህ ያው የደረሰበት ያውቃል፣ ያልደረሰበት ደግሞ በዚህ ማየት ይችላል። ሲሴክሽን ደግሞ ዓለማችን ላይ ብቸኛው ሰርጀሪ ነው። 7 ሌየር ኦፍ ቲሹ ተቀዶ ከዛ እናትየዋ ከሆነ ሰዓት በኋላ ተነስታ መንቀሳቀስ ልጁን ማጥባት የሚጠበቅባት ሰርጀሪ ሂደት ነው። ሁለቱ ምን ያህል ከባድ እንደሆነ አንድን ነፍስ ወደ ምድር ማምጣት እንግዲህ የእግዚአብሔርንም ጥበብ ነው ማይበትን ማለት መለኮታዊ ኃይሉ በጣም ነው የሚገርም እና እናትነት በጣም ደስ የሚል ኃላፊነት ነው። እንዳልኩሽ ነው ልጅም ስለሆንኩ በቃ ጫወታለሁ ከልጆቼ ጋር አብሬ እንደ ልጅ እንደነሱ እየሆንኩኝ ነው የምጫወተው። በጣም ደስ ይላል። ሶሻብል ናቸው ደግሞ ልጆቼ፣ በጣም ሰው የሚወዱ ሰው የሚቀርቡ ልጆች ናቸውና ትልቁ ወንድ ነው ወደ 4 እየሄደ ነው፣ ትንሿ ደግሞ ወደ 2 ዓመት እየሄደች ነው። የ2 ዓመት ልዩነት ነው ያላቸው። እንግዲህ በዚህ አጋጣሚ ብዙ ጊዜ ስለ እናትነት ሲወራ ከአብራካቸው ስለወለዱ እናቶች ብቻ ነው የሚወራው፣ ግን ከልባቸው የወለዱ በጣም ብዙ እናቶች አሉ።
በስጋ ያልተዋለዷቸውን ልጆች ልክ እንደ ልጅ አድርጎ ማሳደግ የቻሉ ለቁም ነገር ያበቁ እናቶች አሉ። እናትነት ሲባል ያ ብቻ አይደለም። ይሄ በስጋ የምትወልጂው ብቻ አይደለም። ከልባቸው የወለዱ በጣም ብዙ እናቶች አሉና በዚህ አጋጣሚ ለእነሱ ዋጋ መስጠት እፈልጋለሁ። እናትነት የሚጀምረው በቃ እናትነት የሚጀምረው ያንን ልጅ አቅፈሽ ወይኔ ልጄ ምናምን ብለሽ ስሜቱ የሚጀምረው ከዛ ጋር ነው። ስለዚህ ካንቺ ማህፀን ያልወጣውን የሆነ ልጅ አቅፈሽ ልጄ ነው ብለሽ አምነሽ አሳድገሽ ዋጋ ከፍለሽ አሳድገሽ ለቁም ነገር ማብቃት በጣም ትልቅነት ነውና ከልባቸው የወለዱ እናቶችንም እኔ ሁል ጊዜ ነው ዋጋ መስጠት እፈልጋለሁ። ብዙ ስላሉ በዙሪያችን በየአካባቢያችን ብዙ የምናውቃቸው እናቶች አሉና እናትነት በጣም ትልቅ ኃላፊነት። እኔም አሁን ስትይ አሰብኳቸውና እንዴት እንደሚያሳድጉ በተለይ ልጆች ኖራቸው ደግሞ ጨምረው የሚያሳድጉ እናቶች ደግሞ አሉ ምንም ሳይለዩ። በጣም ነው የሚገርሙኝ። እኔ ልባቸው በጣም ነው የሚገርመኝና እናትነት ማለት ያ ማለት ነው እንጂ እኮ አንዳንዴ ሰው ወልዶም እኮ ይጥላል አይደል? ብዙ እንሰማለን ታሪክ እንደዛ ሰው ወልዶ ሲጥል እናያለን። ትልቁ ቁም ነገር ያለው ከዛ በኋላ እዛ ልጅ ላይ ኢንቨስት የምታደርጊው ጊዜ፣ ገንዘብ፣ ጉልበት ነው ዋናው ነገር ያንን ልጅ ሰው የሚያደርገው ነገር። ስለዚህ እሱን ሁሉ ዋጋ የስጋሽን ልጅ በቃ የስጋዬ ቁራሽ ነው ብለሽ አምነሽ አቅፈሽ ወደሽ ታሳድጊያለሽ። የሆነን ሰው ልጅ አምጥተሽ ማሳደግ ደግሞ ሌላ ትልቅ ልብ የሚጠይቅ ነገር ነው። ሰፊ ልብ ያላቸው እናቶች ብዙ አሉ። እግዚአብሔር ይመስገን። እነሱም እድሜና ጤና ይስጣቸው። ሁሉም እናቶች ሲባል ብዙ ጊዜ ይሄ የወለዱት ብቻ ከማህፀን የወለዱት ብቻ ሳይሆን የእነሱም ዋጋ በጣም ትልቅ ነው። በጣም ለአባቶች እነሱ ብዙ ጊዜ ስለ እናት ሲወራ ብዙ ጊዜ አባቶችን እየተውናቸው ይመስላል። ያለ እነሱ ምንም ጎዶሎ ነው የምትሆነው። አይሆንም በቃ አይሆንም። ትልቁ አንዳንድ ጊዜ እንዴት መሰልሽ አሁን ሴቶች ተፈጥሯችንም ኢሞሽናል አይደል? ለስሜት ቅርብ ነን፣ ለለቅሶም ቅርብ ነን፣ ፍቅራችንን ለመግለጹም ቅርብ ነን፣ ለሳቁም ቅርብ ነን። ወንዶች ደግሞ ቁጥብ የማለት ያዝ የማለት ባህሪ አላቸው እና ለዛ አባቶቻችን ብዙ ስለማያወሩን እንግዲህ እኔ ባደግኩበት ማለት ነው ስለማያወሩን ዝም ስለሚሉ ተቸገርኩ እንዲሆንኩኝ እንደዚህ ስለማይሉን ብዙ ጊዜ እናቶቻችን የከፈሉት ዋጋ ላይ ትኩረት እናደርጋለን እንጂ በየቤቱ በጣም ብዙ አባቶች በዝምታቸው ውስጥ በጣም ብዙ ዋጋ ከፍለው ነው ያሳደጉን እዚህ ያደረሱን። የዚህ ዘመን አባቶች ደግሞ በጣም ደስ ይላሉ። ኃላፊነት የሚጋሩ ናቸው። ፊዚካሊ ያለውን ነገር ስንይዝ እነሱ ደግሞ በልባቸው በአእምሯቸው ያንን ነገር ይይዙታል በጣም እና ስታልፊ በአራስ ቤትም ስትሆኚ ሰርጀሪም ከሆንሽ ቁስልሽ እስከሚድን ምጥም ከሆንሽ እስከምትጠነክሪ ድረስ ያላቸው ሰፖርት በጣም ነው ደስ የሚለኝ። አሁን ወጣት ወንዶችና በዚህ አጋጣሚ የምር ጎበዞች ነው። እድሜ ጤና ለአባቶች ኃላፊነት የሚወስዱ። ይሄ አባት ሲባል ብዙ ጊዜ ልጅን መንከባከብ ዳይፐር መቀየር የሆነ ነገር ለሴት ብቻ የተሰጠ እስኪመስል ድረስ ነበር። አሁን ግን በቃ ደስ ይላሉ የዚህ ዘመን ወጣቶች ልጆቻቸውን ውጭ ላይ ወጣ ስትል ልጆቻቸውን ይዘው ሲያጫውቱ ብቻቸውን ኢቨን እናትም ሳትኖር ብቻቸውን ልጆቻቸውን ሲያዝናኑ ልጆቻቸውን ሲያሳክሙ ምናምን ሳይኔ በጣም ልብ ይሞላል። ወጣቶች ወንዱም ለወላጅ እኮ ደስ የሚል ነገር ነው። በቃ ጓደኛ ትሆኛለሽ፣ ብዙ ታወሪያለሽ፣ ትቀራረቢያለሽ። ስለዚህ አስፈላጊ ነገር ነው። እናትም አባትም ከልጅ ጋር በደንብ በቅርርብ ማደግ አለበት። በጣም ሁለቱንም ፍቅር ነው ማግኘት ያለበት። ምክንያቱም የቱንም ያህል ጎበዝ ሴት ብትሆኚ አባትን ቦታ መተካት አትችይም። የቱንም ያህል ጠንካራ አባት ቢሆን የእናትን ቦታ መተካት አይችልም። ተፈጥሮ ነው። ከተፈጥሮ ጋር ደግሞ በቃ እግዚአብሔር ፈቅዶ ሁለቱም በህይወት እስካሉ ድረስ ከሁለቱም ማግኘት ያለባቸውን ነገር ማግኘት አለባቸው። ስለዚህ የሁለታችንም የእናትም የአባትም እጅ እዛ ልጅ ላይ ያስፈልጋል። በዚሁ ሳንርቅ ስለ ትዳር ደግሞ ያለሽን ስሜት፣ ምክንያቱም ብዙ ሀሳብ አለሽ ሳይሽ ማያልቅ ሀሳብ፣ ረጅም የትዳር ልምድ፣ ረጅም እውቀት፣ ብዙ ሰው አውርተሻል፣ ብዙ ሰው ሰምተሻል። ከመስማት ደግሞ የምታገኘው እውቀት በጣም ትልቅ ነገር ነው እኮ። ከሰው ህይወት የምትማሪው ነገር በጣም ነው የጠቀመኝ። ሁለቱም ኢቲቪም ኢቢኤስም እያለሁኝ ፕሮግራም ከማቅረቡ በተጨማሪ ኢንተርቪዎች የተለያዩ ሰዎችን ኢንተርቪው አድርግ ነበር እና በጣም ነው የምወደው ኢንተርቪው ማድረግ። አሁን ራሱ አርጊያት ኢንተርቪው እያለኝ ነው። እኔ እናትሽ እስቲ አንድ ቆይታ ካምነሰት ጋር ይኖራል አይቀርም። ተቀያይረን በደስታ እና ደስ ይላል። እንግዲህ አንቺ ማይተሻል ብዬ አስባለሁ። የተለያየ ሰው ታገኛለሽ። ከአርቱ፣ ከሃይማኖቱ፣ ከፖለቲካው ከተለያዩ ሰዎች ጋር ከእያንዳንዱ ሰው እውቀት ታገኛለሽ እና እኔ በዛ ሁሉ መሀል ከብዙ ሰዎች በጣም ብዙ እውቀት ወስጃለሁኝ። እግዚአብሔር ይመስገን። የወሰድሽውን እውቀት አካፊ። ትዳር ላይ ነን አሁን አይደል? ስለ ትዳር የሚገርምሽ ባለትዳሮቹ የሚል ፕሮግራም ኢቢኤስ ያለው ሰራ ስለነበረ
በጣም ብዙ የትዳር እውቀቶችንም ከዛ ቀስም ያለው ለትዳሬ ራሱ የጠቀሙኝን ማለት ነው። ረጅም ዓመት በትዳሬ ቆዩ በብዙ የህይወት ውጣ ውረድ ያለፉ ጥንዶችን ኢንተርቪው ማድረግ እድሉ ገጥሞኝ ነበርና በቃ በጣም ትልቅ ትምህርት ቤት ነው የሚሆነው። እድለኛ ነሽ በጣም እግዚአብሔር ይመስገን። በያካፊ ያለሽ ትዳርን ሳስብ ነው መጀመሪያ እናትና አባቴን ነው የማስበው። እናትና አባቴ በትዳር ወደ 36 ዓመት እየሄዱ ነው ከተጋቡና በዚህ ሁሉ መሀል ውስጥ አለመግባባት በሐሳብ አለመስማማት ሳይኖር ቀርቶ ሳይሆን እኛ ፊት መጥፎ ነገር አያሳዩንም ነበር። እኛ ፊት ጸባቸውን ጭቅጭቃቸውን አይተናናቅም ነበርና ይሄ ሁልጊዜ ሰላም ሁልጊዜ ፍቅር ሆነው የኖሩ እስኪመስለን ድረስ ብዙ ነገራቸውን በጓዳ ነበረ የሚይዙትና በጣም ደግሞ ይተሳሰቡ ነበር እናትና አባቴ። እናቴ ለአባቴ አባቴ ለእናቴ በጣም ነው የሚተሳሰቡትና እሱንም ከነሱ ወስጄ መሰረታዊ ነገር እሱ ይመስለኛል አይደል? በጣም እናቴ አሁን እኛ ቤት ያው እህቴም ወንድሞቼም አግብተዋልና እኛ ቤት ስትመጣ አትቀመጥልን። ኧረ ልሂድ መክሰሱ ሰዓቱ ደረሰ ምናምን ብላ ትነሳለችና በጣም ነው የምታስብለት እና እሱን ሳይ ለትዳር ትልቅ ዋጋ እየሰጠው እንዳድግ ሆኛለሁኝ። ከብሩክ ጋርም የፍቅር ግንኙነት እንደጀመርን አካባቢ ትዳር ላይ በቃ ወደውን ሰው ካገኘው ትክክለኛው ሰው ከሆነ ማግባት አለብኝ ወደሚል እርሊ ወደ ትዳር እንድገባ የሚያደረገኝ ለትዳር የምሰጠው በጣም ትልቅ ቫልዩ ነው እና እሱን ያገኘሁት ከእናትና አባቴ ነው። ከዛ ውጭ ደግሞ ቤት ደግሞ የራስሽ ቤት ደግሞ የራስሽ ትዳር ደግሞ ይኖርሻል። እኔ ምንድነው ማለት የምፈልገው ሁሉም ሰው እንደሰራለት ነው የሚኖረው። ትዳር እንዲህ መሆን አለበት ብዬ ልል አልችልም። ምናልባት ባለሙያዎች ሊሉ ይችላሉ። ግን ሰው እንደሰራለት እንደየቤቱ ደስተኛ እንዳረገው ነው የሚኖረው። ምክንያቱም የሆነ ሰው ቤት ልክ የሆነ ነገር የሆነ ሰው ቤት ልክ አይደለም። ለምሳሌ እንደ ቤቱ ነው። አዝሎንጋዝ ባልየውን ደስተኛ እስካረገ ሚስትየውን ደስተኛ እስካረገ ትዳሩ በፍቅር እስከቀጠለ ድረስ ሰው እንደሰራለት እንደ ቤቱ ነው መኖር ያለበት ብዬ አስባለሁ። አንዳንድ ቦታ አይተሽ ከሆነ ባል ውጪ ይሰራል፣ ሚስት ለምሳሌ ተማረች፣ ዲግሪ ያላት ማስተርስ የሌላት ሆና ልክ ልጅ ስትወልድ በቃ ልጆችን ማሳደግ አለብኝ ብላ ስራዋን አቁማ የቤት ውስጥ ስራ እየሰራች ደስ ብሏት ትኖራለች። ምርጫዋ ሆኖ ደስ ብሏት ባሏ ሲመጣ በፈገግታ ተቀብለው ልጆቿን እየተንከባከበች ምናምን ደስ ብሏት ትኖራለች። የሆነ ሰው ቤት ሲመጣ ያ ነገር አይሰራም። ወይኔ ትምህርቴን ትቼ ወይኔ ስራዬን ትቼ ለእናንተ ስል ምናምን የሚል ጭቅጭቅ ሊፈጥር ይችላል። ሰውየውን ደስተኛ እስካረገው ድረስ ይሄ ልክ ነው ይሄ ልክ አይደለም የምንለው ነገር ይኖራል ብዬ አላስብም። ስለዚህ ሁሉም ሰው እንደሰራለት እንደየቤቱ ነው የሚኖረው። አዝሎንጋዝ ያ ትዳር እስከቀጠለ ሁለቱም ደስተኛ እስከሆኑ ፍቅራቸው እስካልተበረዘ ድረስ ደስተኛ ካረጋቸው ወይናት እና እንደዛ ነው የምለው እኔ ብዙ ጊዜ። ስለዚህ ትዳር እንደየቤቱ ነው እያልሽ ነው? ትዳር እንደየቤቱ ነው። እንደው መሰረታዊ የምትይው ነገር የለም አለ እንዴ? ዋናውማ አሁን የምልሽ ነገሮች ቀጥሎ የሚመጡ ነገሮች ናቸው። ዋናው ነገር ሰው ትዳር ውስጥ ከመግባቱ በፊት መጸለይ እና ትክክለኛውን ሰው ለመምረጥ ልቡን ክፍት ማድረግ አለበት። ምክንያቱም ከትዳር ውስጥ ከገባሽ በኋላ ብዙ ችግሮች የሚፈጠሩት ትክክለኛውን ሰው ካለመምረጥ ነው ብዬ አስባለሁ። እግዚአብሔርም ፍቺን ስለማይወድ በተቻለ አቅም ወደ ትዳር የምንገባበት ምክንያት ይወስነዋል። ሰዎች እድሜሽ ገፋ ስላሉሽ ወይንም ደግሞ የኢኮኖሚ ችግር ስላለብሽ በቃ ወይ ማህበረሰብ ሴት ልጅ በዚህ እድሜ ማግባት አለባት ስላለ መሆን የለበትም። መጀመሪያ ጸልየሽ እግዚአብሔር ጋር ተነጋግረሽ ትክክለኛውን ሰው ሰሌክት አድርገሽ ከገባሽ በኋላ ብዙ ነገሮች ይቀላሉ ብዬ አምናለሁ። ግን ደግሞ አልጋ ባልጋ አይደለም ሁሌ። ምክንያቱም ከተለያየ አይነት አመለካከት መተን ነው አንድ ቤት የምንኖረው። ለምሳሌ እኔና ባለቤቴ የምንም አይነት ምርጫችን አይገናኝም። የምግብ ምርጫችን አይገናኝም፣ የከለር ምርጫችን አይገናኝም፣ አለባበስ ምርጫችን አይገናኝም። የምግብ ምርጫችን ልጆቻችንን ለማዝናናት ስንወጣ በሚለብሱት ልብስ ሁላ እንጨቃጨቃለን። እኔ የምመርጠው ልብስ እሱ አይወደውም፣ እሱ የሚመርጠው ልብስ እኔ አልወደውም። እና በጣም የተለያየን ሰዎች ነን። ነገሮች ላይ ያለን ምልከታ፣ ህይወት ላይ ያለን ምልከታ በጣም የተለያየ ነው። እና ያን ሁሉ ልዩነት ይዘሽ ነው አንድ ቤት የምትመጪው። ዋናውና ትልቁ ነገር ልዩነትን መቀበል መቻል ነው። እኔ መቻቻል የሚለው ቃል ብዙ አይመቸኝም። ማለት መቻል የሆነ ሊሚት አለው አይደል? ችለሽ ይበቃሻል። በቃ መቀበል ግን ማናችንም ክፍተት አለን ሁላችንም። የሰው ልጅ መቼም ያለ ክፍተት አይፈጠርም፣ ፍጹም አይደለንም። እዚህ መቀበል መቻል፣ እሱም እኔን ሲቀበል እኔም እሱን ስቀበለው አንደርስታንድ መደራረጉ ሲኖር ሪሌሽንሺፑ ረዘም ላለ ጊዜ መቆየት ይችላል ብዬ አስባለሁ። ይሄ እንግዲህ በእኔ ህይወት የሰራልኝ ነው። ለብዙ ሰው መስራት የሚችል ሀሳብ ነው ብዬ አስባለሁ። ልክ የመሆንና ያለመሆን አይደለም፣ የማሸነፍና ያለማሸነፍ አይደለም። ያ አይደለም ስሜቱ መሆን ያለበትና መረዳዳት ይመስለኛል። መቀባበል ከቻለን፣ እምነት ካለ፣ ፍቅር ካለ፣ ትልቁ ነገር ደግሞ እግዚአብሔርን ካስቀደምሽ
ያ ትዳር የማይቀጥልበት ምንም ምክንያት የለም። ችግሮች ሲፈጠሩ በመሃል መንገራገር ሲመጣ ሁልጊዜ አልጋ ባልጋ አይሆንም። ፍቅርም ሁሌ እንደሞቀ አይቀጥልም። እንደሞቀ አይቀጥልም ማለት ፍቅር ይቆማል ማለት ሳይሆን ፍቅርሽን የሚፈታተኑ ፈተናዎች በህይወትሽ ሊመጡ ይችላሉ። ስለዚህ እነሱን ሁሉ ጠንክሮ ለማለፍ መጀመሪያው ትልቁ ነገር እግዚአብሔር ላይ መደገፍ ነው። ትዳሩን አሳልፎ ለእግዚአብሔር መስጠት፣ በጋራ መጸለይ መቻል ትልቁ ነገር እሱ ይመስለኛልና እንደኔ ሁን፣ አንቺ እንደኔ አስቢ፣ እንደኔ አስብ፣ አንድ አይነት እንሁን ብለን ስናስብ ችግሩ የሚፈጠረው እሱ ጋር ይመስለኛል። እሱም የኔን ክፍተት አክሰፕት አድርጎ እኔም የሱን ክፍተት ተቀብዬ ማስተካከል የምንችለውን ነገር እያስተካከልን፣ ትዳራችን ላይ ችግር የሚፈጥር አይነት ባህሪ ካለ እሱን እያስተካከልን እየተራረምን ፍቅር ካለ ዋናውና ትልቁ ነገር እሱ ይመስለኛል። ናፍቆት ምን አይነት ሴት ናት? ቤት ውስጥ በተቻለኝ አቅም ቤት ውስጥ ስሆን ፕሬዘንት ለመሆን እሞክራለሁ። እንግዲህ ውጭ ላይ ብዙ የስራ ኃላፊነቶች ስለሚኖሩ ቤት የምሆንበት ጊዜ በጣም ትንሽ ነው። እዚህ ቤት ስሆን እናት ነኝ፣ ሚስት ነኝ። የሚጠበቅብኝን ነገር ሁሉ አደርጋለሁ። እንደ እናት እንደ ሚስት ቢደክመኝም ቢለኝም የሚጠበቅብኝን ነገር ሁሉ አደርጋለሁ እና ይሄ የሆነ ሀበሻ ሚስት ነው የሚባለው። በቃ ቡና ሲቀራረብ ምናምን ድባብ ምናምን በጣም እወዳለሁ። ባለቤቴም እንደዛ ይወዳል። አንድ የሚያስማማን ነገር ቡና ነው። በጋራ የምንወደው በጣም ከባድ ነገር ነው። በጋራ የምንወደው የሚያስደስተን ነገር ቡና ነው። አይ ልዩነት ውበት ነው የሚባለው እውነት ነው ማለት ነው። በጣም ግን ጠቅሞናል። ልዩነታችን ጠቅሞናል። እኔ ያላየሁትን ነገር እሱ ያያል። እኔ የሌለኝ አሁን ለምሳሌ ገንዘብ አያዝ እኔ በጣም ሰነፍ ነኝ። እኔ እጅ ላይ ገንዘብ አይቆይም። በቃ አመድ ነው የምታደርጊው ዱቄት እሱ ደግሞ ጎበዝ ነው። ሪዝነብል ነው። ብር ሲወጣ ገንዘብ ሲወጣ ምናምን ሪዝነብል ነው። እንደኔ አባካኝ አይደለም። እንዴት እንደሚጠቅም አስቢ። እኔ ያዝ ያደርገኛል። እኔ በብዙነት ኢሞሽናሊ እኔ በጣም ቶሎ ነው ማለቅሰው፣ በጣም ቶሎ ነው የምስቀው፣ በጣም ቶሎ ይከፋኛል። ያን ያህል ማኮርፍ ሰው አይደለሁም። ትንሽ አኮርፋለሁ ግን ሲያባብሉ ደግሞ እንደ ልጅ ነኝ አልኩሽ። ለዛ ነው እና እሱ ደግሞ ኢሞሽናሊ በጣም ጠንካራ ሰው ነው እና የኔንም የሁላችንንም ኢሞሽን የሚሸከምልን እሱ ነው እውነት ለመናገር። እና ልዩነታችንም ጠቅሞናል በጣም በህይወታችን። እኔ ያላየኋቸው ነገሮች እሱ እያየ የእሱን ክፍተት እኔ እየሞላው የኔን ክፍተት እሱ እየሞላ እንድንኖር አድርጎናል። እና እንግዲህ ጥሩ ሚስት ነኝ ብዬ አስባለሁ። እሱ ነው መመስከር ያለበት ይሄንን። እግዚአብሔር ይመስገን በጣም መልካም ባል ነው ያለኝ። ቤቱን የሚወድ ልጆቹን ትዳሩን የሚወድ የሚያከብር በጣም ታማኝ መልካም ጨዋ ባል ነው ያለኝ እና ምግብ እንኳን ውጭ አይበላም። ስራ ሲውል ጾሙን ይውላል እንጂ ቤቱ መጥቶ ነው የሚበላው። እንደዛ አይነት ባል ነው ያለኝ እና እኔም የባልነት ቦታውን መንካት አልፈልግም። ሮላችንን መለየት እፈልጋለሁ። እንደ ሚስት ማድረግ ያለብኝ ነገር ካለ ወንዳ እኩል ነው ኃላፊነቱ፣ ትዳሩ የጋራ ነው ምናምን ብዬ የምላቸው ነገሮች ያሉ ባልሽን ስታሞግሽ በነገርሽ ላይ ይባላል እኮ ትክክለኛው ነገር የሚስት ነው፣ የሚስት ሙገሳ ነው ይባላል። ምክንያቱም አንዳንድ ሰዎች ባሎች በደንብ ትክክለኛ ባህሪያቸው ሚስታቸው ጋር ነው ያለው። ሚስት ከመሰከረችልህ፣ ሚስት ካበረታታች የትም ሄደህ ታሸንፋለህ ማለት ይባላል። ምክንያቱም ሚስቱን ማስደሰት ያልቻለ ቤቱን ያልሰራ ሰው ውጭ ወጥቶ የትኛውን ቦታ ላይ ሰክሰስፉል ይሆናል ብዬ ትክክለኛው ምስክርነት የሚስት ነው። የእግዚአብሔርም ቃል ሲናገር ጸሎቱን እንዲከለከል ያደርጋልና ትልቁን ኃላፊነት ቤቱን ማስተዳደር የቻለ ሚስቱን የወደደ ልጆቹን የወደደ ሚስቱን ያከበረ ሰው የትም አደባባይ ላይ ቢወጣ ሞገስ ይኖረዋል፣ ተቀባይነት ይኖረዋል፣ ያሰበው ይሳካለታል። ሚስቱ መርቃ የላከችው ሰውና ሚስቱን አስከፍቶ አቢዩዝ አድርጎ የወጣ ሰው ይመስላል እንጂ ለጊዜው አይሆንም። ምክንያቱም የእግዚአብሔር ቃል ነው። እንደ ደስ የሚል ነገር በጣም እና እላለሁ አንዳንድ ጊዜ አሁን የሚነሱ ነገሮች ስላሉ ትዳር ሲነሳ ብዙ ጊዜ አሁን ወጣቱ ትውልድም ትዳርን እንዲፈራ በሁለቱም ጽንፍ ነው እንዲፈራ የተደረገው። በጣም መጥፎ ጎንም በጣም ጥሩ ጎንም ትዳርን እንዲፈራ ያደርጋልና እላለሁኝ ብዙ ጊዜ በቃ ሚስትም እኮ ባሏን መውደድና ማክበር አለባት። ትልቁን ኃላፊነት ግን ባል መውሰድ አለበት። ሚስቱን የሰማ ሰው ተዋት አድርግ ያለችው ነገር ብዙ ጊዜ ሀፕን ያደርጋል። ገጥሞሽ አያውቅም? በጣም ሚስትን መስማት ይላሉ። በጣም አስተዋዮች ነን። ይሄ ሴትነት በተፈጥሮ የተሰጠን የማስተዋል አቅም፣ ነገሮችን አርቆ የማሰብ ምን ሊፈጠር እንደሚችል የማወቅ አይደል? ይሄ ሴንስ የማድረግ እናትነታችንም እሱ ነገር አምጥቶብናል ብዬ አስባለሁ። ተፈጥሯችን ይመስለኛል። እና ሊመጣ ያለውን ነገር በተወሰነ መንገድ ሴንስ እናደርገዋለን። መጥፎ ነገር ልብ ይነግሮኛል ትያለሽ እና ሚስቱን የሰማ ወንድ ከሚስቱ ጋር የተስማማ ወንድ ባል የትም ቦታ ሄዶ ሰክሰስፉል መሆን ደግሞ ነገሮችን በተለያየ አቅጣጫና አይን የምታያቸው በአንድ አይደለም። ተፈጥሯችን ነው፣ በጣም ተፈጥሯችን ነው። ወንድ ልጅ እኮ ቶሎ አይበስልም ይባላል። ሴቶች በ20 ዓመታቸው ምናምን እኮ ትዳር መስርተን ልጅ ወልደን ቤተሰብ እናስተዳድራለን። ወንዶች ግን ለመብሰልም ትንሽ እድሜያቸው መሄድ አለበት ተብሎ ይታሰባል። ጊዜ ውስጥ እግዚአብሔርም ሲሰራን እንደዛ ነው። ኬር እንድናደርግ
እንድናግዝ ሰፖርት እንድናደርግ እንድንደግፍ ነው የተፈጠርነው ብዬ አስባለሁኝና አለን ያ ተፈጥሮ አለን። ሰው ደስ ብሎኛል ስላነሳሽው። ምክንያቱም ብዙ ጊዜ እንደዚህ አይነት ነገሮች ሲነሱ ተፈጥሮ መሆኑን እንረሳውና በሰውኛ እየተመለከት ነው ከተፈጥሮ ጋር ትግል ውስጥ እንገባለን። ምናሸንፍ ይመስለናል። አሃ ይሄን እኮ አስቦ በጭንቅላት ነው የምናስበውና ከባሎቻችን ጋር እንዳንስማማ የሚያደርገን አንዱ ነገር ተፈጥሮን አለመቀበል። በጣም ተፈጥሮ እንደሆነ ከገባን በተወሰነ መንገድ ባሎቻችንን አንደርስታንድ ለማድረግ እንችላለን ብዬ አስባለሁና ልጆቻችን ላይ የምናየውን ካራክተር ነው ባሎቻችን ላይ የወንድና ሴት ካራክተርን ማየት እንችላለንና ግልጽ ነገርም ነው። ኃላፊነትም ተሰጥቶናል ማለት ወደዚህ ምድር ስንመጣ ወንድና ሴትን እግዚአብሔር የሰራበት እግዚአብሔር ምክንያት አለው። እኛን እንድንሆን አድርጎ ሰርቶናል። ወንዶችንም እንደዛ። ሰው የመጣንበት ዓላማም የተለያየ ነው፣ ለየቅል ነው። ስለዚህ ትዳር ውስጥም ስንሆን ሚስት እንደ ሚስት እግዚአብሔርም የሰጣት ያዘዛት ነገር አለ እንድትሆን የታዘዘችው፣ ባልም እንደ ባል እንደዛ። ስለዚህ ሮላችንን እስከለየን ድረስ ያን ያህል መጋጨቱም ላይመጣ ይችላል። እሱም እንደ ወንድ እንደ ባል የታዘዘውን፣ እሷም እንደ ሴት እንደ ሚስት። ጥበብ እሱ ነው ትልቁ ነገር እንጂ አሁን የሆነ ሰው ቤት ስላየሽ የሆነ ባል በቃ የኔ ባል እንደዛ መሆን አለበት ብለሽ ከተነሳሽ ችግሩ እዛ ጋር ነው የሚፈጠረው። ጥሩ ነገርም ወጣቶች ትዳርን እንዲፈሩት አድርጓል እምልሽ ለዛ ነው። አሁን ሶሻል ሚዲያ ላይ አንዳንድ ጊዜ በጣም አደንቃቸዋለሁ። ባይዘው ጎበዝ አሉ፣ የካፕል ኮንተንት ምናምን የሚሰሩ ልጆች አሉ፣ ባለትዳሮች ጎበዞች ናቸው። ጥሩ ኢምፓክት ለመፍጠር ጥረት ያደርጋሉ። ትዳርን በተሻለ ምስል ለማሳየት ጥረት ያደርጋሉ። ግን እሱ ራሱ አንዳንድ ልጆች ላይ እንዴ ጭራሽ እንደዚህ ነው ሚስት መሆን ያለባት፣ እንዴ ጭራሽ እንደዚህ ቁርስ ሰርቼ አልጋ ላይ ላቀርብላት ነው ምናምን የሚል አይነት ፍራቻን ወጣቱ አይምሮ ውስጥ ይከታል። እና ጥሩ ነገርም በራሱ እንትን አለው በጣም እንደ ስራ እኮ ስለሚያዩት ነው። ግን ለምትወጁ ሰው ምንም ነገር ማድረግ ምንም ችግር የለውም፣ ከባድ ነገር አይደለም። በዛ ላይ ደግሞ ሁሉም ሰው እንደዛ መኖር አለበት ማለት አይደለም። እነሱ እንደ ቤታቸው ደስ የሚላቸውን ነገር ያሳዩናል። ከዛ ውስጥ የሚጠቅምሽን ትወስጃለሽ። ሌላውን ደግሞ እንደ ቤትሽ ይለያያል። እንዳልኩሽ ነው እንደየባህሪያችን። ለምሳሌ እኛ ቤት ውስጥ በጣም የሚያዝናናን ነገር እኮ ሌላ ሰው ቤት ላያዝናና ይችላል። እኛ ቤት ውስጥ የጭቅጭቅ ርዕስ ወይም የጸብ ርዕስ የሚሆን ነገር ሌላ ሰው ቤት የጸብ ርዕስ ላይሆን ይችላል። ስለዚህ እንግዲህ ትዳር በጣም ብዙ ስለ ትዳር አወራሁ። ደስ ይለኛል ስለ ትዳር ሲወራ ያው ስላለንበት ትንሽ ሀሳብ ለመስጠትና ያለችን እውቀት ለመወርወር ስለሚቀለን ተጠቃሚም ስለሆንኩኝ እኔ አሁን አንድ ጊዜ እንደውም ትዳር ውስጥ ከገባው ጀምሮ ነው መኖር የጀመርኩት ምናምን ብዬ እንዴት ከዛፍ ታልኖርሽም እንዴ አሉኝ። እና ይሄ ናፍቆትን በደንብ ለህልሟ የምትኖረውን ናፍቆት ነገዋን የምታውቀውን ናፍቆት በደንብ ያገኘሁት ትዳር ውስጥ ከሆንኩኝ በኋላ ነው። እና ይሄ የማይቋረጥ አይነት እገዛ ያገኘሁት ከባለቤቴ ነው። ቤተሰቦቼ በዛ መንገድ አሳድገው አመጡኝ። ከዛ በኋላ ደግሞ ያለው ህይወት ያንቺ ኃላፊነት አይደል? አንቺ ነሽ ከዛ በኋላ ለራስሽ ኃላፊነት የምትወስጂው፣ ለራስሽ ህይወት የምትቆሚው አንቺ ነሽ። ምን መሆን እንደምትፈልጊ፣ ምን ማሳካት እንደምትፈልጊ፣ ወዴት መሄድ እንዳለብሽ ዲሳይድ የምታደርጊው የምትወስኚው አንቺ ነሽ። ጥሩ ትዳር ካልገጠመሽ፣ ሰፖርት የሚያደርግሽ የትዳር አጋር ከሌለሽ ከህልምሽም ሊያስቀርሽ ይችላል። ወደኋላ ልትጎተች ትችላለሽ በብዙ መንገድ። ምክንያቱም ያልተሳካ ትዳር ውስጥ የገቡ ሰዎች በብዙ የተሰበሩ ሰዎችን አይቻለሁኝና እግዚአብሔር ሲረዳኝ መልካም ባልገጠመኝና ለህልሜ መሮጥ መስራት ምንም ነገር እንደውም እኔ አገዘኝ ነው የምለው። ለህልሜ በደንብ እንድሮጥ አገዘኝ እንጂ ወደኋላ የጎተተኝ ነገር የለም። መውለዴም ትዳር ውስጥ መሆኔም በቃ ባለቤቴ ለደቂቃ ቤት ውስጥ ሊያየኝ አይፈልግም። ማለት የሆነ ስራ እያለኝ ምናምን መስራት እንዳለብኝ በቃ እኔ እንትን ቴኬር አደርጋለሁ ልጆቹን፣ ሂጂ እንደዚህ 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 አድርጊ፣ ይሄን ስሪ የሚለኝ አይነት ባል ነው ያለኝና በጣም ይሄ ለህልምሽ ፑሽ የሚያደርግሽ ሰው በህይወትሽ ሲኖር በጣም ትልቅ ነገር ነው ብዬ ስለማምን ነው እንደዛ የምለውና በጣም ነው የማመሰግነው በዚህ አጋጣሚ። መስኪኝ በጣም እግዚአብሔር እድሜና ጤና ይስጠው። እግዚአብሔር ነው የማመሰግነው በዚህ ትዳር ውስጥ፣ ምክንያቱም እሱ ነው ነገርን ሁሉ አስተካክሎ የሰጠኝና እድሜና ጤና ይስጠው፣ ያሰበው ሁሉ ይሳካለት። በቃ የልጆቹን ወግ ማረግ የልጆቻችንን ወግ ማረግ እንዲያይ ነው ሁልጊዜ የምጸልይለትና በጣም በጣም መልካም ባለው ስለሱ ካወራው ማቆም አልችልም። እግዚአብሔር ይባርከው። አሜን። የሚያስብልን ሰው ነው እና በጣም ነው የምወደው። በጣም ነው ደስ የምትሉት በጣም ነው ሁለቶች። እሱም እንግዲህ እዚህ ቢመጣ ይሄን ስሜት የሚያጋራን ይመስለኛልና አሰብኩት። ጓደኛዬ ነው፣ ሚስጥረኛዬ ነው። ያን ያህል ሰፋ ያለ ሰርክል ያለኝ ሰው አይደለሁም። ይሄ ብዙ ጓደኞች ያሉኝ ምናምን አይነት ሰው አይደለሁም እና ሁሉንም ነገር የሚመለከተውንም የማይመለከተውንም ሄጄ የሚዘረግፈው እሱ ጋር ነው። የሚያማክረኝ የሚያዳምጠኝ በጣም ጓደኛዬም ጀምሮ ነው። እንደ ታላቅ ወንድም ነው። ያን ያህል እድሜ ካፕ የለንም፣ የ5 ዓመት ልዩነት ነው ያለን። ግን እንደ ታላቅ ወንድም ነው ይሄ ነገር ግን እንደዚህ ነው፣ ይሄን ነገር ቆም ብለሽ አስቢ ምናምን ብሎ የሚመክረኝ፣ በስራዬም
በቃ በሁሉ ነገሬ እኔ ያለው ማለት እሱ አለ ማለት ነው። ከጀርባ በደንብ ነው የሚያግዘኝና በሙያም በደንብ ትደጋገፋላችሁ። በሙያም ደግሞ በዚህ ሙያ ውስጥ ስላለፈ እሱ በደንብ ስለሚያውቀው በጣም ጎበዝ ጋዜጠኛ ነበር። በምን አይነት የስራ መስክ ላይ ነው አሁን ያለው? አሁን ከሚዲያ ስራ ወጣ ሚዲያ ኧረ እባክሽ የለበትም። ሚዲያ ስራ ውስጥ የለም ኮምፕሊትሊ። እና እንዴት አስቻለው? ታው የተመለስ እያልኩት ነው። አይ አንቺ ካለሽ ከአንድ ቤት አንድ ሰው ይበቃል። የምርሽ ነው እንግዲህ አይ ዊሽ ምክንያቱም በጣም አቅም አለው። በጣም ጎበዝ ጋዜጠኛ ነውና እንግዲህ የሆነ ቀን ከእግዚአብሔር ጋር እስኪ ይመጣል ብዬ አስባለሁ። ከዚህ ከሚዲያ ሙያ ውጭ ነው እየሰራ ያለው ማለት ነው? እኔን ወክሎኛል። አሁን ወደ ኮንስትራክሽኑ ላይ ነው ያለው። ዋው ይገርማል በጣም ግን ያው እንደ አዲስ ቢዝነስ ውስጥ ለመግባት አጥንቶ የገባበት ስራ ነውና ቢመለስ ደስ ይለኛል። እኔም አንዳንዴ እንኳን ቢሰራ ግን አይ አንቺ ካለሽ ይበቃል ብሎ እሱ የበጎ ፍቃድ አምባሳደር ሆነሻል። እስቲ ለማን እንደሆንሽ እና በምን ምክንያት እንደሆንሽ እሱንም። ለመቄዶንያ ነው ያው ብዙ ሰው ያውቃል ብዬ አስባለሁ። መቄዶንያ እንግዲህ ላለፉት ረጅም ዓመታት በጣም ብዙ አረጋውያንን የአእምሮ ህሙማንን እያገዘ ያለ ተቋም ነው እና የመቄዶንያ የበጎ ፍቃድ አምባሳደር ነኝ። በጣም ደስ ይለኛል። በጣም ኩራት ይሰማኛል ከዚህ ተቋም ጋር መስራት። ምክንያቱም በጣም ብዙ ኃላፊነት ሀገራዊ ኃላፊነትን የያዘ ለብዙ ሰዎች ተስፋ መለምለም ምክንያት የሆነ ተቋም ነው እና ብዙዎች በቃ አበቃ ብሎ ቤተሰብ እንኳን ሰልችቶ አውጥቶ የጣላቸውን ሰዎች አንስቶ እንደ አዲስ በእነሱ ህይወት ውስጥ ተስፋ ማሳየት የቻለ ተቋም ስለሆነ ከመቄዶንያ ጋር መስራት በጣም ደስ ነው የሚለኝ። የገቢ ማሰባሰቢያ ጀምረናል። በሰይፉ ኦን ኢቢኤስ ዩቲዩብ ቻናል ላይ 5 ቢሊዮን ብር ለመሰብሰብ አቅደን እየሰራን ነው። እንደ እግዚአብሔር ፍቃድ እንግዲህ ጀምረናል። ይሳካል። 800 ሚሊዮን አልፈናል አሁን በገንዘብ ብቻ። ደስ ይላል። አንቺም እንግዲህ የመጀመሪያውን እገዛ ያደረግሽው ደግሞ አንቺ ነሽ። ሁሉ ይሳካል አይደል? አሁንም አለ የሚለውን ነገር እንደውም በዚሁ አስተካከሽ አለ። አሁንም አለ። እንግዲህ አላማችንን ግቡን እስከሚመታ ድረስ አናቆምም። ሁላችሁም የሰይፉ ኦን ኢቢኤስ ዩቲዩብ ቻናል የቀጥታ ስርጭቶች አሉ። ቀንም ማታም እያደርን ነው የምንሰራው። በጣም ብዙ በርካታ የኪነ ጥበብ ባለሙያዎች፣ የሃይማኖት አባቶች፣ በጣም በተለያየ የሙያ ዘርፍ ላይ ተሰማርተው የሚገኙ ልበቀና ሰዎች ሁሉ እየተሳተፉበት ያሉ የአቅማቸውን የሙያቸውን እያገዙ ያሉበት መርሃ ግብር አሁንም አልተጠናቀቀም አለና አሁንም እንድታግዙ። ምክንያቱም መቄዶንያ በቀን በጣም ብዙ ብር እያወጣ እነዚህ ሰዎች ምግብ እንዲያገኙ፣ መጠለያ እንዲያገኙ፣ ከምንም በላይ ደግሞ ቤተሰብ ፍቅር እንዲያገኙ ምክንያት የሆነ ተቋም ስለሆነ ኢትዮጵያዊ ኃላፊነታችን ግዴታችንም ነው ብዬ አስባለሁ እና አሁንም በዚህ በጎ ዓላማ ላይ እንድትሳተፉ። እውነት ለመናገር ኢትዮጵያዊ በጣም ልቡ ቀና ነው። ይገርመኛል በጣም ማለት አሁን እንደምታየው ነው። ኑሮ በጣም ተወዷል። ግን በዚህ ሁሉ መሀል ለመስጠት ወደኋላ አይልም። ከመላው ዓለም ልክ የሆነ ሰው ታመመ ሲባል እገዛ ሲባል ከሁሉም ዓለም ኢትዮጵያዊ ነው የሚነሳው። ያለው የሌለው በጣም ነው የሚረባረበው እና እግዚአብሔር ይስጣቸው እስካሁንም የሚያገዙን እዚህ ያደረሱን በጣም ነው የምናመሰግነው። እግዚአብሔር ይስጣችሁ በወጣ ይተካ ነው የምለው። አሁንም ደግሞ እገዛችሁ አይለየን ማለት እፈልጋለሁ። ቢኒንም ሰይፉንም በጣም ነው የማመሰግናቸው። እግዚአብሔር ይባርካቸው። በጣም በጣም መልካም ስራ ለትውልድ የሚተላለፍ የሆነ ሰዓት ላይ እንዲህ አድርገናል ብለን የምናወራበትን አይነት ስራ እየሰሩ ነው እና እግዚአብሔር ይስጣቸው። አንድነትንም ፍቅርንም አብሮነትንም በጣም ያየንበት ፕሮግራም እየሆነ መጥቷል እኮ አሁን በእውነት። ቅንነት ለካ እንደዚህ አንድ ያደርጋል፣ አንድ ላይ ያዋህዳል የምትዩን ነገር በደንብ ታይበታለሽ አይደል? አብሮነትን እንዴ አንዳንድ ጊዜ አሁን የሆነ መጥፎ ነገሮችን ትሰሚና በቃ በኢትዮጵያዊነት ተስፋ ልትቆርጭ ወይኔ ምናምን ልትይ ስትይ እንደዚህ አይነት ነገሮች ደግሞ የሚገርሙ ሰዎችን ታያለሽ። ቅልብ ያላቸው የራሳቸውን የሚሰጡ በቃኝ ብለው የራሳቸውን አንስተው የሌላቸው ያለው ሰው እኮ ቢሰጥ ያን ያህል ላይገርምሽ ይችላል። ግን ሰው በቃ የሌለው ሰው ታሞ የመታከሚያውን ለመስጠት ለራሱ መድኃኒት መግዣውን ለመስጠት የእናቴ ማስታወሻ ነው እናቴ በቤት የለችም የአንገቷን ሀብሏን ቤት ሰው መኖሪያ ቤት አሁን ለመግዛት እንዴት እንደምንጋጋጥ አይደል? ኢትዮጵያ ውስጥ መኖሪያ ቤት ለመግዛት በጣም ረጅም ጊዜ ነው የሚፈጀው። ጥሪትሽ ነው በቃ ቀሪ ሀብት የምትይው ነገር ነው። ግን ሰው አምጥቶ እንደቀላል ነገር ቤት ይሰጣል። እና እንደዚህ አይነት ልቦችን ስታይ የምር በጣም ነው እኔ ልብ የሚሞላው ደስም የሚለኝ የምኮራውም። ኢትዮጵያዊነታችን አለ ለካ በሆነ ነገር ተሸፍኖብን መጥፎ ነገሩን እየሰማን እንጂ አለ ብለሽ ተስፋ እንዳትቆርጪ ያደርግሻል። ከዛ ውጪ ባህር ማዶ ያለው
ኢትዮጵያዊ ልቡ እዚህ ነው። አልሄደም። እውነት ከውጭ ሀገር ብዙ ልጆች ይደውላሉ። ኢቭን አንዳንዴ አማርኛ ራሱ በደንብ የማይችሉ ልጆች ይደውላሉ ለማገዝ፣ ልባቸው እንዴት ደስ እንደሚል፣ ስለ ሀገራቸው የተነገራቸው ነገር እንዴት ደስ እንደሚል እና በደንብ ነው ልጆቻቸው ላይ ራሱ የሚሰሩት። በዚህ ፕሮግራም ያየሁት ነገር እሱ አይደለ? የራሳቸውን ኑሮ ለማሸነፍ አረብ ሀገር ሄደው የሚያገኙትን ገንዘብ እንኩ ብለው ላይክ መስጠት መቻል እኔ ትልቅ ልብ እንዳላቸው ነው የሚያሳየው። የናፍቆት የህይወት መርህ አላት? አዎ አለ። የራሷ የሆነ ብቸኛ አለ። ምንድን ነው? ምናልባት ከ5 ከ6 ዓመት በፊት የህይወት መርህሽ ብለሽ ብትጠይቂኝ አሁን ምልሽ ላልልሽ እችላለሁ። አሁን ግን በብዙ ከፍታም በዝቅታም በመውደቅም በመነሳትም የተማርኩት ትልቁ ነገር በምንም አይነት ሁኔታ ውስጥ እግዚአብሔርን ማስቀደም ነው። እኔ እንደ ህይወት መርህ ያስኩት ማልደራደርበት ጉዳይ እግዚአብሔርን ማስቀደም ነው። ምክንያቱም ተምሬያለሁ፣ ዲግሪ ያለኝ ማስተርስ አለኝ ብዬ በትምህርቴ ተመክቼ፣ ሰዎችን አውቃለሁ ብዬ በማውቃቸው ሰዎች ተመክቼ፣ መናገር እችላለሁ ማውራት እችላለሁ ብዬ አንደበቴን ተመክቼ፣ ዝነኛ ነኝ ትንሽም ቢሆን እውቅና አለኝ ብዬ ዝናዬንም ተመክቼ ያልኩባቸው ጊዜያቶች አሉ። ሁሉም በዜሮ የተባዛበት። እግዚአብሔርን ካልያሽ እውቀትሽ፣ ዝናሽ፣ የምታውቂያቸው ሰዎች ሁሉ ነገር ባዶ ነው። እግዚአብሔር በህይወት ውጣ ውረድ ውስጥ እሱን አስተምሮኛል። እንዳልኩሽ ነው የዛሬ 5-6 ዓመት የህይወት መርህሽ ብለሽ ብትጠይቂኝ በቃ ጠንክሮ መስራት፣ ለራስ መቆም፣ ኮንፊደንስ ልልሽ እችላለሁ። እነሱ ነገሮች ዋጋ የላቸውም እያልኩኝ ሳይሆን እግዚአብሔርን ካላስቀደምሽ ሁሉም ነገር ትርጉም የለውም በዚህ ምድር ላይ እና እግዚአብሔርን ያስቀደመ ሰው በጣም ከፍታ ቢመጣ ያን ያህል አይገረምም፣ መውደቅም ቢመጣ አይደነግጥም። መነሳት እንዳለ፣ የተደገፈው ጠንካራ አካል እንዳለ መረዳት ይችላል እና ለእኔ አሁን እየሰራልኝ ያለ ሁልጊዜ የማልደራደርበት ነገር እግዚአብሔርን ማስቀደሜ ነው። በብዙ በስራዬ፣ በትዳሬ፣ በግል ህይወቴ፣ በቤተሰቤ፣ በሁሉም ነገር እግዚአብሔርን አስቀድማለሁ። ይህንን ማወቅ ትልቅ ጥበብ ነው። እውነት ይሄ ገብቶኛል። ሰዎችን ቢያውቁት ደስ ይለኛል። እውነት በእግዚአብሔር የሚያምኑ ሰዎች ይህን ቢያውቁት እንዳልሽው ልባቸው ያልፋል ብዬ አስባለሁ። ብዙዎቻችን ሁልጊዜ እኔም የነበርኩበት እኔም እንደዛ አድርጌ ስለማቅ የምንፈልገው ነገር ላይ መጠንከራችንን መበርታታችንን እንጂ እውነት ይሄ ነገር የእግዚአብሔር ፍቃድ ነው ወይ የሚለውን ነገር ብዙ አናስተውለው እና የእግዚአብሔር ፍቃድ ያልሆነ መንገድ ላይ እንገባና በጣም ብዙ እንዳክራለን፣ ብዙ እንደክማለን። ቆም ብሎ እግዚአብሔርን መጠየቅ፣ ይሄ ነገር ፍቃድህ ነው ወይ? እኔ በጣም ስራ ሲመጣ ራሱ ወደ እኔ መጀመሪያ ጸልያለሁ፣ ይሄ ነገር ካንተ ነው ወይ? ካንተ ካልሆነ ይቅርብኝ ብዬ በጣም ብዙ የሚያጓጉ ብሮች ቀርተው ያውቃሉ። እና ሁሉም ብልጭልጭ ነገር፣ ሁሉም የሚያምር ነገር ከእግዚአብሔር አይደለም። እግዚአብሔር ካየልን ዓላማ ሊያሰናክሉን የሚፈልጉ በጣም ብዙ ማታለያዎችን ጠላት ሰይጣን ይልካል ወደ ህይወታችን። ስለዚህ ቆም ብለን እግዚአብሔርን ፍቃዱን ስንጠይቀው፣ ይሄ ነገር ካንተ ነው ወይ ስንለው፣ እሱ ጋይድ እንዲያረገን፣ እሱ ሊድ እንዲያረገን ፍቃዳችንን ስንሰጠው፣ ምክንያቱም እግዚአብሔር የፍቃድ አምላክ ስለሆነ ፍቃዳችንን ስንሰጠው በዛ መንገድ ሁሉ ነገር የተስተካከለ ይሆናል። አለመሳካት አለመሆን እንኳን ቢመጣ ዳግም ተደግፈሽ እንደምትነሽ ታውቂዋለሽ። እና አሁን ላይ ያለችው ናፍቆት ትልቁ የህይወት መርሆ ያደረገችው እግዚአብሔርን ማስቀደም። ናፍቆት ምን ያዝናናታል? በምንድን ነው ትርፍ ጊዜዋ የምታሳልፈው? ቤት ውስጥ መሆን ነው የሚያዝናናኝ። ብዙ የውጭ ሰው አይደለሁም። እኔም ባለቤቴም ስራ ካለን ከስራችንን ከጨረስን ቶሎ ወደ ቤት ነው የምንሄደው። ከልጆቻችን ጋር የምናሳልፈው ጊዜ፣ ከባለቤቴ ጋር የማሳልፈው ጊዜ፣ የብቻችንም ጊዜ አለን እኔና ባለቤቴ። ልጆቻችንን ተወት አድርገን ለተወሰነ ጊዜ የምናወራበትን ጊዜ የምናመቻቻለን። እሱ ነው የሚያዝናናኝ። ግን አንዳንድ ጊዜ ደግሞ ሰፋ ያለ ጊዜ ካለን ከከተማ ወጣ ማለት እዚሁ ሀገር ውስጥ ቢሆን ከከተማ ወጣ ማለት እሱ ያዝናናኛል፣ ደስ ይለኛል። ውሃ ያለበት ቦታ ምናምን በጣም እወዳለሁ። አሁን ልጆች ከመጡ በኋላ ትንሽ ለመውጣት ከበድ ይላል፣ ግን ድሮ ላይ በደንብ የምናደርገው እሱን ነበረ። አሁንም ጊዜ ሲኖረኝ የማደርገው የሚያስደስተኝ ነገር የሚያዝናናኝ እሱ ነው። ግን አብዛኛውን ጊዜ በቃ ከቤተሰብ ጋር ማሳለፍ ነው። እንዳልኩሽ እኔ ቤት ውስጥ ገባ ይሄ ቡና ቀራርቦ ጣን ተጨሶ ምናምን በቃ አለሜ እሱ ነው። ቢሮ ሁሉ አስደርጋቸዋለሁ። አልሸትተሽ? እንዴ ጠጥቼ ቀምሼ እኮ ነው የገባሁት። ከጀበና ቡና ጠጥታ ጣኑ ራሱ ከውጭ ነው የሚጠራው አይደለ? ደስ ይላል ባህላችን። ሰውም ምን ያሁን ቤቴ ሲመጣ ቡና በጣም እወዳለሁ እና መጀመሪያ የማደርገው የሚጠጣ የሚሆን አይሁን ቡና ነው ማቀራርበው እና ሰው ቤትም ሲሄድ እኔ ልክ ስገባ ቡና እንዲያቀርቡልኝ ነው የምጠብቀው እና ካላረጉ ቅር ይለኛል። ካላስተናገዱሽ ነው የሚመስለው? እንኳን ነገርሽ። ነገር እኔ እንኳን እሷን ነው ማረገው። ስለዚህ የዛኔም ጀስተስ አድርገሽ ነው የጠበቅሽ። አሁንም ደግሜ ስመጣ እኔ ትልቁ ግብዣ እንደዛ ነው። ስኬት ለናፍቆት ምንድን ነው? ቀለል አድርጌ ነው ደግሞ ከባድ ጥያቄ አነሳሽ። ከባድ ጥያቄ። ስኬት
ከባድ ጥያቄ ነው። ስኬት እንደየሰው ይለያያል ብዬ አስባለሁ። ምክንያቱም የሆነ ሰው ጋር ስኬት የሆነ ነገር የሆነ ሰው ጋር ስኬት ላይሆን ይችላል። ለምሳሌ ማግባት የአንዳንዱ ሰው ስኬት ሊሆን ይችላል። ተምሮ መመረቅ የአንዳንዱ ሰው ስኬት ሊሆን ይችላል። ልጆቹን አስተምሮ ለቁም ነገር ማብቃት ለአንዳንዱ ሰው ስኬት ሊሆን ይችላል። እንደየቆምንበት ጫማ እንደየተፈጠርንበት አላማ ስኬት የተለያየ ሊሆን ይችላል። እንደኔ ግን ትልቁ ስኬት ብዬ የማስበው ዋናው ነገር የተፈጠርንበትን አላማ መክሊታችንን መለየት መቻል ነው ብዬ አስባለሁ። ምክንያቱም እግዚአብሔር በአምሳሉ ውብና ድንቅ አድርጎ ሲፈጥረን እዚህ ምድር ላይ የሆነ ነገር አስተዋጽኦ አበርክተን እንድናልፍ ነው። ሁላችንም ጊዜያዊ ነን፣ ማንም ዘላለማዊ የለም። ግን ስንመጣ የማይጠቅም ወይም የማይረባ የሚባል ሰው የለም። የተፈጠርንበት አላማ ይለያያል። ያ ሁሉ የዛ ሁሉ ሰው አላማ ልዩነት ተደምሮ ነው እንግዲህ እችን ዓለም የሚያደርጋት። ስለዚህ የተፈጠርንበትን አላማ ከእግዚአብሔር ጋር ኮኔክት አድርገን በደንብ አውቀ ነው ለዛ አላማ የምንኖራት እያንዳንዷ ቀን ስኬት ናት ብዬ ነው ማስበው። እኔ ለምንድን የተፈጠርኩት? ለምንድን የመጣሁት? እግዚአብሔር ምንድነው እንዳሳካ የሚፈልገው ነገር? የሰጠኝ ሚሽን ምንድነው? እኔ ሚሽን ይዘን የመጣ ነው ብዬ ነው ማምነው በግሌ። እና ያንን አላማ አውቆ ያንን መክሊት ተረድቶ ያንን መክሊት ለማሳካት እግዚአብሔር የሰጠንን ኃላፊነት ተወጥቶ ለማለፍ የምንሄዳት እያንዳንዷ ቀን ስኬት ናት። ስኬት ሁልጊዜ የሆነ መድረክ ላይ ወጥተሽ የሚጨበጨብልሽ ነገር ብቻ አይደለም። ብዙ ጊዜ ስኬትኛ የሚታየውን ነገር ነው ስኬት የምንለው። ላይክ የሆነ መድረክ ላይ የወጣን ሰው፣ አደባባይ የወጣን ሰው፣ ወይ እውቅና ያለውን ሰው፣ ወይ በቃ በትምህርት ደረጃም የተሻለ ነው የምንለውን ሰው ነው ስኬታማ ብለን የምናስበው። ለእኔ ግን ለዛች ለተፈጠረላት አላማ የሚኖር ያችን አላማ የሚያውቅ የሚያከብር ሰው ስኬታማ ነው ብዬ አስባለሁ። እንዴት በሚል አገላለጽ ነው የገለጽሽው። እውነት ደስ ይላል። ወደ ውስጥ እንዲያይ ያደርጋል ሁሉንም ሰው። እንደዛ ነው መሆንም ያለበት። እግዚአብሔር ለዛ እንደሰራሽ ካወቅሽ ትበረቻለሽ፣ ጎበዝ ትሆኛለሽ። ከዛ ደግሞ እግዚአብሔር እገዛ አለበት። አስቢ። በጩኸቱም በጭብጨባውም ሳትረበሽ ምንም ሳትረበሽ አውቀሽ ትሄጃለሽ። በጣም ብዙ አስወራሽኝ። ያልሽ ነካክተናል። እንትን ሆነ ይሄ ወሬ ሲሆን ወግ ስናደርገው በጣም ብዙ ነገር አወራንና ኢንተርቪው ያለቀም አልመሰለኝም። አሁን ቅር እያለኝ በእውነት እንድትገመው ፓርቲቱ አይመስልም። በጣም ደስ የሚል ቆይታ ነበረኝ። ቴንኪው፣ በጣም አመሰግናለሁ። ደስ ይላል ደግሞ የምትሰሩት ነገር። የምታቀርቢያቸው እንግዶች ኢንፍሉዌንሻል ናቸው። ብዙ ሰው ላይ መልካም ተጽዕኖ መፍጠር የሚችሉ ሰዎች ናቸውና ደስ ብሎኛል። ሀሳብ ያላቸው ሰዎች ናቸው። ሀሳብ ያላቸው ሰዎች እና ሁሉም እንደየተሰማራበት ሙያ የሆነ ማለት የሚችለው ነገር ያላቸው ሰዎች ናቸው እና በጣም ደስ ብሎኛል። እዚህ ፕሮግራም ላይ ስለመጣው በርቱ።